ሰላም እንደናችሁ እግዚአብሔር ይመስገን ወደ ኩሉ ሰላም ነው በእናንተ ጋር ሁሉ ሰላም ነው ተስፋ አደርጋለሁ። ዛሬም እንደተለመደው በሌላ ቪዲዮ ነው የመጣሁት። ዛሬ የምናወራበት ደግሞ በአሁን ተሳስ ወር ላይ በዚህ በ2017 ዓመተ ምህረት ሲኦሲ የተፈተኑትን ወይ ደግሞ የመጡት ጥያቄዎችን ወደ እናንተ ሪፍሌክት ለማድረግ ነው የመጣሁት። እዚህ ጋር እንደምትመለከቱት የፕሮጀክት 1 ስለ ማስተር በጀት ነው የሚያወራው ወይ ደግሞ ፕሪፔሪንግ ኦፍ በጀት የሚል የተቀመጠ ዛም ተቀምጦ ደግሞ ሴል በጀት ከሰራን በኋላ ዛቲስ የተሸጠው ሽያጭ ኦን አካውንት ሆኖ ነገር ግን ይሄን ሽያጭ ኦን ኮሌክሽንስ እና ደግሞ ኤክስፔክት ካሽ ኮሌክሽንስ እና እንዴት ይሰራል የሚለው የተቀመጠ ፕሮብሌም ነው የመጣው ወይንም ፕሮጀክት ነው የመጣው። ሶ እዚህ ጋር ላይ እንደምትመለከቱት ጥያቄው ወይንም ያለው ሪስትራክሽን ሎፔዝ ካምፓኒስ ሁዝ ሴልስ ዲስትሪቢዩተርስ ሌፍሬስ occurs in August ነው የሚለው sell the company's planning budget for the third quarters are shown below ነው የሚለው እዚህ ጋር ላይ የሆልሴለር ዲስትሪቢዩተር ነው ደግሞ አከፋፋይ ድርጅት ነው። ይሄ ድርጅት ደግሞ እዚህ ጋር የተቀመጡ 3 ወሮች አሉ። ይሄን መሳው ደግሞ in quarters ነው የሚለው ዛስ በ3 ወር የሚሰር እንደሆነ ያሳያል። ከዚህ ጋር ላይ in third quarters የሚል የሚጀምረው እዚህ ጋር ላይ ሜይ አለ ማነው ጁላይ ኦገስት አለ ሴፕቴምበር አለ ኤንድ ኳርተር ወይንም ቶታል የሚለው እዚህ ጋር ተቀምጧል እያንዳንዱ። ሶ በዚህ መንገድ ተደርጎ ወይም ተቀምጦ ደግሞ በጀት ሴል ኦን አካውንት ነው የሚለው ሽያጭ የተፈጸመ ደግሞ ኦን አካውንትስ ዱቤ የሚል አለ። ይሄ ዱቤ ሽያጭ ደግሞ በጁላይ ወደ 600,000 የሚሆን በኦገስት ወደ 900,000 የሚሆንና ሴፕቴምበር ወደ 500,000 አጠቃላይ ቶታል ወደ 2 ሚሊዮን የሚሆን ቁጥር ይመጣል። ወደ 2 ሚሊዮን ይመጣል ማለት ነው። the summation of 3 months are which is 2 ሚሊዮን ይመጣል። ስለዚህ ይሄን ጊምን ካገኘን በኋላ ከዚህ ጋር የተቀመጡ ብዙ ስራዎች አሉ። from the previous experience the company has learned from that 20% of the month is collected in the month of the sale ነው የሚለው 20% የሚሆነው የሚሰበሰበው በተሸጠበት ወር ነው የሚለው። በተጨማሪ another 70% are collected in months following sales ነው የሚለው። እንደገና ቀሪውና ከ20% በተጨማሪ 70% የሚሆነው ደግሞ የሚሰበሰበው እንኳን ታረውት in the following months ነው የሚለው። ለምሳሌ ጁላይ የሚሰበሰብ ከሆነ የጁላይ the following ማን ነው ኦገስት the following ማን ነው ሴፕቴምበር እያሉ የሚሄድበት መንገድ 70% በዚህ መንገድ ይሰበሰባል ነው የሚለው። ሶ ሌላኛውና ከዚህ የተቀመጠው ደግሞ remaining 10% አመት ወር ደግሞ are collected in the second months of sale ነው የሚለው። ቀሪዋ 10% ደግሞ ከሁለተኛው ወር አልፋ የሁለተኛው ወር ሶስተኛው ወር the second months ነው የሚለው። the second months for the following sales so receive ደግሞ ኮሌክት እናደርጋለን የሚል የተቀመጡ ሐሳቦች አሉ። ሶ bad debt are negligible and can be ignored ነው የሚለው። bad debt የሚባል ለዛ ሰርቱ be 100% ኮሌክት እንዳደረግና እንደሰበሰብን ያሳየናል። ምንም አይነት bad debt የሚባል ደግሞ uncollectible የሚባል እዚህ ጋር የለም። ከጁላይ ኦገስትና ሴፕቴምበር ከመሰጠቱ በፊት ሜይ ላይ ወይም ግንቦት ወር የሚለው ወደ 430 የተሸጠ ወይም ቶታል ሴል አለ። እንዲሁም ጁን ሰኔ ላይ ቶታል ሴል ወደ 540,000 ያህል ጊቭ ተሰጥቶናል። ሶ based on this given we can calculate the following tasks እንሰራለን። የመጀመሪያው ታስክ ምንድነው የሚለው prepare the schedules of cash expected cash collection from the sales by months and in total of third quarters ነው የሚለው። ስለዚህ በእያንዳንዱ ወር ምን ያክል እንደሚሰበሰብ ወይ ምን ያክል ብር እንደምሰበሰቡ የሚያሳይበትና አጠቃላይ በቶታሉ ወይም በኳርተሩ ምን ያህል ቶታል እንደሰበሰባችሁ ማሳየት እንቻሉ ነው የሚለው። ሁለተኛው ታስክ ላይ complete account receivables of August 30 ነው የሚለው ወይም at September 30 ነው የሚለው። አያችሁ እዚህ ጋር የመጀመሪያው ካሽ ኮሌክሽን ፈልጉ ነው የሚለው። ሁለተኛው ግን የኦገስት ወይም እዚህ ጋር ያለው ኦገስት አካውንት ሪሲቨብል እና እንዲሁም የሴፕቴምበርን አካውንት ሪሲቨብል እዚህ ጋር ላይ ካልኩሌት አድርጎ ወይም ኮምፒውት አድርጎ ነው የሚለው። ዛቲስ ሴፕቴምበር እዚህ ጋር ያለው ማለት ነው። እነዚህን ሐሳቦች የሚያሳይ ጥያቄ ነው ያለው። ሶን ቀላል ስለሆነ ማለት ነው ሲኦሲው ጥያቄዎች እነዚህን ኢንኮርፖሬት በማድረግ ነው የሚመጣው። ስለዚህ ካሁን በኋላ የምትፈተኑ ልጆች ወይም ካሁን በኋላ ሲኦሲ የምታዩ ልጆችና ሲኦሲ የምትፈተኑ ልጆች በደንብ አድርጋችሁ በጥንቃቄ ማየት ይጠበቅባችኋል። የተማራችሁት ትምህርት አለ። ነገር ግን ከተማራችሁት አንግል እንዴት ነው የሚሰራው ወይም ደግሞ ይሄ እንዴት ነው ካልኩሌት የሚደረገው ከምን አንግል ጥያቄው መጣ እንዴትስ ይሰራል ከምን አንግልስ ጥያቄውን አዩት የሚለውን በትክክል ኮንሲደር በማድረግና በትክክል በማየት ስራዎችን መስራት የምትችሉበት አግባብ እንዲፈጠር ነው ይሄን ወደ እናንተ ሪፍሌክት የምናደርገው። ስለዚህ ይሄን ሐሳብ በትክክል ተከታተሉት። ሐሳቡን በደንብ እንደሚከተለው እናቀርባለን ማለት ነው። ሶ በዚህ መንገድ ይሰራል።
ታስክ 1 ቅድም እንዳልኳችሁ ፈልጉ የሚለው ኤክስፔክት ካሽ ኮሌክሽን ነው የሚለው ፈልጉ ነው የሚለው ኢን ኳርተርስ ነው የሚለው that is ኦገስት አለ ማን ነው ጁላይ አለ ኦገስት አለ ሴፕቴምበር አለ ቶታል አለ that is ኳርተር አለ ተቀምጧል ሶ በዚህ መንገድ ፑት ካደረገ ወሮችን በዚህ መንገድ ካደረደርን በኋላ እዚህ ጋር ምን ሚላል ለመሰላችሁ ሜይ ላይ የተሸጠ ስንት አለ ይላል 430,000 የሚል አለ ነገር ግን ሜይ ከማን በፊት ይገኛል ከጁላይ ሁለተኛው ወር ይቀድማል that means ሜይ እዚህ ጋር ላይ ሜይ በላችሁ ጁን በላችሁ ጁላይ ነው አይደል ነው ስለዚህ ሜይ 1 ጁላይ ማን ነው ጁን 2 ጁላይ 3 ሶስተኛው ወር ላይ ነው ሶስተኛው ወር ላይ ከሆነ ጁላይ ላይ ካልኩሌት ለማድረግ እዚህ ጋር የተቀመጡ ፐርሰንቶች አሉ በመጀመሪያው ወር 20% የሚል አለ that is የጁላይ ማለት የሜዩ በሁለተኛው ወር ደግሞ 70% የሚል that is ጁላይ ማን ነው ጁን and በሶስተኛው ፐርሰንት ሶስተኛው ወር the second month የሚለው 10% አለ that is ጁላይ ላይ መተም እናደርጋታለን 430,000 ሲባዛ በ10% አድርገን ጁላይ ላይ እናስቀምጣታለን ጁላይ ላይ እናስቀምጣታለን ይሄው በዚህ መንገድ ሜይ ሴል በሚል 430,000 on ጁላይ ማን ነው ሜይ የተሸጠ ሲባዛ በ10% ሶስተኛው ወር ላይ ወይ ደግሞ በሰከንድ ወር that is ሜይ እና ጁን ብለን ጁላይ በሚለው ስናደርጋት 43,000 ትመጣለች ይሄን ጨረስን ምክንያቱም ከዚህ በኋላ ያለውን 20% እና 70% መስራት አንችልም ምክንያቱም 20% የሜይ ነው የራሱ 70% የማን ነው የጁን ነው ነገር ግን ጁላይ ስለሆነ ሶስተኛው ወር 10% ብቻ እንሄዳለን ሁለተኛ ጁን ስንት ተሸጠ የሚላል እዚህ ጋር ላይ ወይም ሰኔ ወር የሚለው እዚህ ጋር ላይ ተቀምጦላችሁ ቶታል ሴል ኦፍ ጁን ይሄው 540,000 ይላል ጁን ደግሞ ሁለተኛው ወር ነው ልብ በሉ እዚህ ጋር ላይ ሜይ አለ እዚህ ጋር ላይ ጁን አለ እዚህ ላይ ጁላይ አለ ስለዚህ ከጁላይ ማን ሁለተኛው ወር ነው ሁለተኛው ከሆነ ማንን ታበዛላችሁ ይሄን 20% የሚለውን ትተን 70% እና 10% ወስናበዛለን ሁለተኛውና እዚህ ጋር የምትመለከታተው ደግሞ ጁን አለ ጁን ደግሞ 540,000 ሲባዛ በ7 እና ሲባዛ በ10 ሪስፔክቲቭሊ ያስቀምጣል ይሄ ማለት ደግሞ እዚህ ጋር ላይ ሜይ አለ ቅድም የ10%ን አመተን ለጁላይ ሰርተናል ከሶስተኛው ወር ስለሆነ እዚህ 20 ብናደርጉት እዚህ 70 ብናደርጉት እዚህ 10 ነው የሚመጣው ጁን ደግሞ ከዚህ ጋር አለ ጁን ከዚህ ጋር ካለ ስንቱን እናነሳለን 20ን ዘላትና 70%ን እና 10%ን በትክክል እዚህ ጋር እንሰራለን የሁለቱን እንሰራለን ማለት ነው ምክንያቱም 3 ወር የተቀመጠው that is 20% በተሸጠበት ወር የተሸጠበት ወር ማን ነው እዚህ ጋር እንደምትመለከቱት ኦገስት ማን ነው ጁላይ ላይ የምንሰራው ነገር ግን ጁን የሚል እዚህ ጋር ላይ ያሉትን ሁለቶችን ብቻ እንሰራለን የ70% እና የ10% ብቻ እዚህ ጋር ካልኩሌት አድርገን ይላል because ወደ ኋላ ስለቀሩ ማለት ነው ነገር ግን እኛ የምንጀምረው ስራችን እንዴት ነው ጁላይ ላይ ስለሆነ ስለዚህ 20% ማን ነው 70% ሲባዛ በ540,000 and 10% ሲባዛ በ540,000 አድርገን እንሰራለን ይሄው 540,000 ሲባዛ በ7 ወደ 378,000 ያክል ይመጣል በተጨማሪ 10% ሲባዛ በ540,000 ወደ ማን ይመጣል 400 ማን ነው 54,000 ያክል ይመጣል ስለዚህ ሁሉ መውሰድ ነው 43,000 ኳርተር ላይ ነው ስለዚህ እንደምበር 378,000 ሲደመር 54,000 ወደ 432,000 ያክል ይመጣል ወደፊት ነው ስን ኳርተር ላይ እንበላለን ሶ ከዚህ ከደረስን በኋላ አጠቃላይ ሜይ እና ጁን ወደ የተሰጡንን ቀድሞ የተሰጡን ወር በዚህ መንገድ ሰርተን ከጨረስን በኋላ ማን እንሰራለን ጁላይ እንሰራለን ትክክለኛ የተሰጠነው ነው ወይንም እዚህ ጋር የተቀመጠው ትክክለኛው ወሩን እንሰራለን ይሄ ሲሰራ ደግሞ 20% የሚሆነው በተሸጠበት በጁላይ ይሰበሰባል 70% ደግሞ በሚቀጥለው ወር ስለተባለ ኦገስት ይሰበሰባል 10% ደግሞ በሰከንድ በሁለተኛው ወር ስለተባለ ሴፕቴምበር ላይ ይሰበሰባል ያል እንሄዳለን ማለት ነው ስለዚህ በዚህ መንገድ ከሆነ ጁላይ የተሸጠ 600,000 የሚል አለ 600,000 ሲባዛ በ20% በራሱ በተሸጠበት ወር that is 120,000 ያክል ታገኛላችሁ ይሄው እንደገና 70% በሚቀጥለው ወር ስለተባላችሁ ኦገስት ላይ ይሄዳል that is 600,000 ሲባዛ በ70% ወደ 420,000 ያክል ይመጣል በተጨማሪ 10% የሚባለው በሚቀጥለው ሁለተኛው ወር ስለሚል ሴፕቴምበር ላይ ተሰበስቡታላችሁ 600,000 ሲባዛ በ10% 60,000 ያክል ይመጣል ስለዚህ 120,000 ሲደመር 420,000 ሲደመር 60,000 which is equals to 600,000 ያክል ይመጣል ኳርተር ላይ ይሄን ጨረሰ ሁለተኛው ወር ደግሞ የተቀመጠው ኦገስት የሚል ነው የተሰጠ that is ጁላይ ኦገስት አለ ኦገስት እንት ላይ ተሰጠን 900,000 ከሆነ ደግሞ እዚህ ጋር እንደምትቀመጡት 20% በራሱ በወሩ 70% በሚቀጥለው ወር ማን ሴፕቴምበር ላይ እዚህ ጋር ላይ 10% በሰከንድ ወር ስለሚል ከቶታል ወይም ከኳርተር አልፎ ማን ይሄዳል እዚህ ጋር ላይ ኦክቶበር አልፎ ይሄዳል ስለዚህ ይሄ ስለሚሆን አካውንት ሪሲቨብልስ ኦፍ ኦገስት ብለን እናስቀምጣታለን ማለት ነው ይሄው
900,000 ሲባዛ በ20% በራሱ በወሩ ነው ምክንያቱም እዚህ በሪስክ ቤት ይላል 20% በተሸጠበት ወር 70% በሚቀጥለው ወር 10% በሁለተኛው በሚቀጥለው ወር ስለሚል ስለዚህ በዚህ መንገድ ከቀጠልን ደግሞ 900,000 ሲባዛ በ20% ስታረጉት በተሸጠበት ወር ራሱ 180,000 ታርጉታላችሁ እዚህ ጋር እንዘላለን because ለምን በተሸጠበት ወር ነው መሄድ የሚቻለው ነው ሌላኛው 70% በሚቀጥለው ወር ስለተባለ ሴፕቴምበር እንሰበስባለን 900 ሲባዛ በ70% 630,000 ያክል ይመጣል that means 180,000 ሲደመር 630,000 which is equals to 810,000 ያክል ይመጣል ማለት ነው ኳርተር ላይ ሶ ከዚህ ጋር ላይ እንደምትመለከቱት ኦክቶበር ይላል that means እዚህ ጋር ላይ 10% ተቀረች አይደል 10ን በ20 አባዛን 10ን አባዛን በእያንዳንዱ ወር ነገር ግን 10 አቀረች 10 ምን ትሆናለች አካውንት ሪሲቨብል ትሆናለች መቼ የሚሰበሰብ ኦክቶበር ላይ የሚሰበሰብ ይሄው ኦገስት ላይ ያለው 90,000 ከዚህ ጋር ላይ የተባዛው እንደ 10 ምናበዛባት ይሄው ሲባዛ በ10% 90,000 የምትባለው that's account receivable for ኦገስት ላይ የተቀመጠች መቼ የምትሰበሰብ ኦክቶበር ላይ የምትሰበሰብ ማን ነው ያ ሴፕቴምበር አልፋ ወደዛ ሄደች ማለት ነው በዚህ መንገድ ሰራታለ ሁለተኛ እና ሌላኛው ወር ሴፕቴምበር ነው ሴፕቴምበር 20% በወሩ ተበላና 70% በሚቀጥለው ወር 10% ደግሞ በሁለተኛው በሚቀጥለው ወር ተብለናል ስለዚህ እዚህ ጋር እንደምትመለከቱት 20% በኦክቶበር ማነው ሴፕቴምበር ታስቀምጡና 70% ከቶታል አልፎ መቼ ኦክቶበር ሄደ እንደገና 10% ኖቬምበር አልፎ ሄደ ስለዚህ ሁለቱ አካውንት ሪሲቨብል ይሆናሉ ያ ማለት 20% ሲባዛ በ500,000 100,000 አለ ዛቴስ የወንጎድስ እዚህ ነስቀውታ እንደምራለን እዚህ ያስቀምጠን ነገር ግን 70% ሲባዛ በ500,000 ወደ 350,000 የሚሆነው አካውንት ሪሲቨብልስ ኦፍ ሴፕቴምበር ይሆናል እንደገና 10% አለው ያቱን ከሰባ ወደ ኋላ ደግሞ 10 አለ ስለዚህ 10% ሲባዛ በ500,000 ወደ 50,000 ያክል ይመጣል ስለዚህ 350,000 ሲደመር 50,000 which is equals to 400,000 የሚል የሴፕቴምበር አካውንት ሪሲቨብል ይሆናሉ የኦገስት ደግሞ 90,000 ሁለቱም የወይን ደግሞ የሁለቱ ወር አጠቃላይ ያገኘ ነው አካውንት ሪሲቨብል ደግሞ 90,000 ሲደመር 40,000 490,000 የሚል አጠቃላይ አካውንት ሪሲቨብል እንዳስቀመጥን የምናይበት ሂደት አለ ማለት ነው ስለዚህ መደመር ያስፈልጋል ያ ማለት የጁላይ 430 ማን 43,000 ሲደመር 378 ሲደመር 120,000 ቁልቁል ቨርቲካሊ ሲደመሩት ወደ 541,000 ያክል ይመጣል that is total cash collection የሚለው በዚህ መንገድ ይመጣል ሁለተኛ 54,000 ሲደመር 420,000 ሲደመር 180,000 ወደ 654,000 ያክል ይመጣል እንደገና ሴፕቴምበር ላይ ተሰጠን ወይም ያሰርተን ያገኘነው 60,000 ሲደመር 630 ሲደመር 100,000 ወደ 790,000 ያክል ይመጣል በተጨማሪ ደግሞ እዚህ ጋር የተቀመጠው ቶታል ወይም ኳርተሩ 43,000 ሲደመር 432 ሲደመር 600,000 ሲደመር 810,000 ሲደመር 100 ሲታረጉት 1,910,000 ይመጣል ወይንም 541,000 ሲደመር 654,000 ሲደመር 790,000 ሲታረጉት ዛትስ ይሄን ጊቨን ታገኛላችሁ ማለት ነው ይቅርታ 1,985,000 ያክል ታገኛላችሁ ማለት ነው ስለዚህ ሲወሲው ከምን አንግል መጥቶ በምን አይነት መንገድ ካልኩሌት እንደሚደረግና በምን አይነት መንገድ እንደሚሰራ በዚህ መንገድ መረዳትና ማየት ይችላል እዚህ ጋር እንደምትመለከቱት ፕሮጀክት 1 ኬዝ 1 የሚለውን በባለፈው ሰርችላችሁ ነበር የማስተር በጀት ላይ መጣው እንዲሁም ደግሞ ከዛሬ በክፍል 2 እዚህ ጋር ስለ ፕሮዳክሽን በጀት መጥቶ እዚህ ጋር ሁለት ጥያቄዎችን ይጠይቃል እሱን እናያለን እዚህም የተቀመጡ ብዙ ጥያቄዎች አሉ በዚህ አመት የተፈተኑት የፕሮጀክት እያንዳንዳቸው እናያለን ማለት ነው ሶ እዚህ ጋር እንደምትመለከቱት በኬዝ 2 የመጣው ደግሞ ማይክሮ ኮርፖሬሽን ሃዝ በጀት ሴት for its microchip for next 4 months in 2022 ሚላለ እዚህ ጋር በ4 ወሮች የሽያጭ በጀት ተቀምጧል እዚህ ጋር አፕሪል ላይ ወደ 20,000 የሚሆን እንዲሁም ወደ 25,000 እንዲሁም ጁን ደግሞ ወደ 35,000 እና ጁላይ ወደ 40,000 የሚሆን የተቀመጡ ቁጥሮች አሉ just unit sold የሚሉ የተቀመጡ ቁጥሮች አሉ ሶ እነዚህን ቁጥሮች በማየት ደግሞ እዚህ ጋር ጥያቄው ምን እንደተሰጠ ማየት እንችላለን the company has prepared the production budget for the third quarter ነው የሚለው በጀት ሲዘጋጀድ የ3 ኳርተር ወይ ደግሞ የ3 መንዝ ኳርተሮችን አዘጋጁ ነው የሚለው ኢንዲንግ ኢንቨንተሪ ለማግኘት ደግሞ ኢንቨንተሪ ሌቭልስ ኦፍ መስት ቢ ኢኳልስ ቱ 20% ኦፍ ዘ ኔክስት መንዝ ኦፍ ሴል ነው የሚለው ኢንዲንግ ኢንቨንተሪውን ለመስራት ወይንም ለማግኘት ደግሞ 20% ኦፍ ዘ ኔክስት መንዝ ኦፍ ሴል እንፈልጉ ወይም ያን ተጠቀሙ ነው የሚለው ይሄን በማለት እዚህ ጋር ሁለት ታስኮች ተቀብለናል የመጀመሪያው ካልኩሌት ዘ ኢንዲንግ ኢንቨንተሪ ኦፍ ማርች ነው የሚለው እዚህ ጋር ማርች የሚል የለም ከአፕሪል በፊት ያለው ነው ማርች ሰርተዋል የሚል እዚህ ጋር ፈልጉ ይላል as a ending inventory of March is the beginning inventory of April የሚሆነው እዚህ ጋር ፈልጉ ይላል ሁለተኛ ታስክ calculate the production budget for the third quarters by month of and in its total የሚለው አጠቃላይ የኳርተር ኦፍ መንዙን በጀት ሴል ወይ ደግሞ ማና ፕሮዳክሽን በጀት ፈልጉ እንዲም ቶታሉን ማስቀምጡ የሚል
የተቀመጠ ሐሳብ አለ ማለት ነው። ሶ በዚህ መሰረት እዚህ ጋር በዚህ መንገድ ተሰርቶላችኋል። ያ ማለት በዚህ መንገድ አብረን ነው አለ ማለት ነው። የመጀመሪያው ታስክ ካልኩሌት ዘ ኢንዲንግ ኢንቨንተሪ ኦፍ ማርች 31 ማለት እዚህ ጋር ላይ አፕሪል ነው አይደለ? አፕሪል ካፕቱት ማን አለ? ማርች እዚህ ጋር ላይ ማርች አለ። ለምሳሌ ማርች እንበለውና የማርችን ለመፈለግ ደግሞ የኢንዲንግ ኢንቨንተሪ ለመፈለግ ዛት ኢዝ የቢጊኒንግ ቅድም እዚህ ጋር መምለናል እንደምትመለከቱት ይሄው ኢንዲንግ ኢንቨንተሪ ለመስራት የሚቀጥለው ወር 20% ተጠቅሙ ይለናል። ስለዚህ ይሄን ለመጠቀም ደግሞ የማርችን ፈልጉ ከተባን ኢንዲንግ ኢንቨንተሪው ማን ነው የሚለው አፕሪል እንሄዳለን ማለት ነው። ስለዚህ ይሄን ለማግኘት እንደምትመለከቱት አንሰሩ አፕሪል ሴል በጀቱ ታይምስ ኢንዲንግ ኢንቨንተሪ ነው ደግሞ የአፕሪል 20,000 የሚል አለ ሲባዛ በ20% ታደርጉት 4,000 የምትሆን ኢንዲንግ ኢንቨንተሪ ትመጣለች ማለት ነው። በዚህ መንገድ ነው የማርችን አጠቃላይ መስራት የምንችለው ማለት ነው። ነገር ግን እዚህ ጋር ሁለተኛው ታስክ ስንመጣ እዚህ ጋር የተቀመጡ ሐሳቦች አሉ። እነዚህን እያንዳንዳቸውን በመውሰድ ወደዚህ ጋር እናስቀምጣለን ማለት ነው። የአፕሪል በጀት ሴሩ 20,000 ነው የሚለው እንዲሁም ደግሞ የሜይ ስንት ነው የሚለው እዚህ ጋር ነው የምናገኛቸው። ይሄው 25,000 30 እና 40,000 የሚለው አሉ። የሜይ 25,000 ነው 25,000 ይሄን ወስዳለን። እንዲሁም የዛኛው ያ 35,000 ነው የሚለው እዚህ ጋር እንወስዳለን 35,000 እንወስዳለን ማለት ነው። እዚህ ጋር ኳርተር ያጠቃላይ የሶስቱ ሳሜሽን ኦፍ 3 months which is equal to 80,000 ብር ነው ይመጣው። እሱን ደምረን እንወስቀምጣለን። በት የመጨረሻው የጁላይ ደግሞ 40,000 ብር የሚል ተቀምጦልናል። እሱን እናስቀምጣለን። ሶ ይሄን ካገኘን በኋላ እዚህ ጋር ምን ሰራው አዲንግ ኦፍ ዘ ዲዛይር ኢንቨንተሪ ነው። ኢንዲንግ ኢንቨንተሪ ደግሞ ለመስራት የሚቀጥለውን ወር 20% ተጠቀሙ ተብለናል እዚህ ጋር ላይ ተብለናል። ስለዚህ ይሄ ማለት ደግሞ የአፕሪልን ኢንዲንግ ኢንቨንተሪ ለማግኘት የሜይ ነው የምንሄደው። ዛት ኢዝ የሜይ 25,000 ሲባዛ በ20% ስታደርጉት እዚህ ጋር ላይ 5,000 ብር ይመጣል። በት የሜይ ለመሄድ ደግሞ ጁን ትሄዳላችሁ። ጁን 35,000 አለው 35,000 ሲባዛ በ2 ማለት በ20% ስታደርጉት ወደ 7,000 ይመጣል። ወደ 7,000 ታደርጋላችሁ። እዚህ ጋር ስትመጡ ደግሞ እዚህ ጋር ቆሞ ማስቀመጥ ይተበቅብናል። በዚህ መንገድ ከመጣ የጁን ለማግኘት ደግሞ የምትሻገሩት ከጁላይ ነው። ዛሬ ጁላይ ስንት አለው 40,000 አለው 40,000 ሲባዛ በ20% ወደ 8,000 ያክል ይመጣል ማለት ነው። እሱን እናስቀምጣለን ማለት ነው። ሶ ኳርተር ላይ ስትሄዱ 38,000 ነው የምታስቀምጡት። በዚህ መንገድ እንሰራለን ማለት ነው። ይሄ ካገኘን በኋላ ሰማረን አንድ ቶታል የሚያህል ያስፈልጋል የሚለው ይሄ 25,000 ያክል የሚመጣ እንደሆነ ያሳየናል ማለት ነው። በተጨማሪ ወደ የሚቀጥሉት ነው ደግሞ 25,000 ሲደመር 7,000 ወደ 32,000 ያክል ይመጣል። 32,000 ያክል ይመጣል ማለት ነው። 35,000 ሲደመር 8,000 43,000 ያክል ይመጣል። ይሄም እንደምትመለከቱት 43,000 ያክል ይመጣል። በተጨማሪ ደግሞ 8,000 ሲደመር 80,000 88,000 የሚለው ትክክል ይመጣል ማለት ነው። በዚህ መንገድ ከሰራን በኋላ እዚህ ጋር ላይ ያለው ፎርም ለስ ማነው ቢጊኒንግ ኢንቨንተሪ ሲነስካንስ ደግሞ የአፕሪል ለማግኘት የማርቹ ኢንዲንግ ኢንቨንተሪ ቅድም እዚህ ጋር 4,000 አመጣናት ለዚህኛው ቢጊኒንግ ትሆናለች። that is because እዚህ ጋር ላይ የማርች ኢንዲንግ ኢንቨንተሪ ያልናት እዚህ ጋር ላይ ቢጊኒንግ ናት ተቀጥታ እቺን 4,000 ብር ከዚህ እናስቀምጣለን ማለት ነው። የሜይን ቢጊኒንግ ኢንቨንተሪ ለማስቀመጥ የአፕሪል ኢንዲንግ ነው ሳል that is እቺን 5,000 ወደዚህ እናወርዳለን ማለት ነው። በጣም ቀላል ነው። በዚህ መንገድ እናስቀምጣታለን ማለት ነው። በስ የጁን ኢንዲንግ ኢንቨንተሪ ማለት ነው ቢጊኒንግ ለማድረግ ደግሞ የሜይን እንወስዳለን ማለት ነው። የሜይ ኢንዲንግ ኢንቨንተሪ 7,000 ነው አይደል? የለጁን ይሄ ቢጊኒንግ ነው ይሄዳል ማለት ነው። 7,000 የሚለው በዚህ መንገድ እናስቀምጣለን። ሶ as a quarter of beginning inventory ከሆነ ደግሞ the first one ነው ያለችው እንወስዳለን ማለት ነው። 4,000 ብር እንወስዳለን ማለት ነው። ሶ በዚህ መንገድ ከጨረስን must be subtract ነው የምናደርገው 25,000 ሲቀነስ 4,000 21,000 ይመጣል። ከዚህ ጋር ላይ እንደምትመለከቱት በጣም ቀላል ነው ሲወሲው። እንደገና 32,000 ሲቀነስ 5,000 ወደ 27,000 ያክል ይመጣል ማለት ነው። 43 ሲቀነስ 7,000 ወደ 36,000 ያክል ይመጣል ማለት ነው። በተጨማሪ 88,000 ሲቀነስ 4,000 84,000 ያክል መልሱ ይመጣል ማለት ነው። ይሄ ነው በቃ ሲኦሲ የሚባለው ይሄ ነው። ምንም የተለየ ነገር የለውም። ሶ በዚህ መንገድ ካልኩሌት በማድረግ አጠቃላይ መጨረሻ ላይ ሊመረት የሚፈልገውን ምርት ያክል በዚህ መንገድ ማግኘት የምንችልበት ሂደት ያለ ያሳየናል ማለት ነው። እዚህ ጋር የተጠየቁትን ታስኮች ለመስራት መጀመሪያ የተቀመጡ ጊቭኖችን ማየት ያስፈልጋል። ጆብ ኦርደር ኮስቲንግ ነው ፕሮጀክቱ ወይም ሁለተኛው ፕሮጀክት የመጣው። The following selected data are taken from the XY companies for the month of November 2022.
የሚለው በኖቨምበር ውስጥ የተሰራ የኤክስዋይ የሚባል የካምፓኒ ስም ነው። ስለዚህ በዚህ ተቋም ውስጥ በዚች አመት ወይም በኖቨምበር ወር ውስጥ በአንዲት ወር ውስጥ እነዚህ አይነት ስራዎች ተሰርተዋል። እዚህ ጋር እንደምትመለከቷቸው ለምሳሌ ዳይሬክት ማቴሪያል ኢንቨንተሪ ኖቨምበር 1 ላይ ወደ 105000 የሚሆናል። ዳይሬክት ማቴሪያል ፐርቼዝ የተገዛ ደግሞ ይሄ ካለው ላይ ወደ 365000 የሚከናከላል። እንዲሁም ዳይሬክት ማቴሪያል ዩዝድ የተጠቀመው አጠቃላይ ወደ 385000 የሚሆናል። በተጨማሪ ቶታል ማኑፋክቸሪንግ ኦቨርሄድ ኮስት የሚል ዛት ኢንዳይሬክት ኮስቶች ደግሞ ወደ 450000 የሚል አለ። ቫሪያብል ማኑፋክቸሪንግ ኦቨርሄድ ኮስት የሚል ይሄ ከቫሪያብል ጋር በተያያዘ ወደ 265000 የሚያክላል። ቶታል ማኑፋክቸሪንግ ኮስት ኢንካርድ ዱሪንግ ዘ መንዝ ወይም ደግሞ ኖቨምበር 2022 1,610,000 የሚል የተቀመጣል። አጠቃላይ ቶታል ማኑፋክቸሪንግ ኮስቱ ወርኪንግ ፕሮሰስ ኢንቨንተሪ ኢን ቢጊኒንግ ደግሞ ወደ 230,000 አለ። ኮስት ኦፍ ጉድ ማኑፋክቸርድ የሚል 1,660,000 የሚል አለ። ፊኒሽድ ጉድ ኢንቨንተሪ ኖቨምበር 1 የሚል ወይም ፊኒሽድ ጉድ ኢን ቢጊኒንግ ኖቨምበር 1 ላይ ወደ 130,000 የሚሆን ተቀምጧል። እንደገና ደግሞ ኮስት ኦፍ ጉድ ሶልድ የሚል በዚህ የተሸጠ አጠቃላይ ወደ 1,770,000 የሚያክል ሐሳቦች ወይም ጊቭኖች ተቀብለናል። ሶ በእነዚህ ቁጥሮች ወይም በእነዚህ ጊቭኖች ዲፔንድ ሆነን የሚከተሉትን ታክሶች እናያለን ወይም እንሰራለን ማለት ነው። የመጀመሪያው ታስክ ካልኩሌት ዳይሬክት ማቴሪያል ኢንቨንተሪ ኦን ኖቨምበር 30 ነው የሚለው። እስ ኖቨምበር 30 ማለት ኢንዲንግ ነው። እዚህ ጋር ቢጊኒንግ አንድ ተሰጥቷል። እነዚህ ግን ኢንዲንጉ ነው የሚጠይቀናል። ሳቲስ ካልኩሌት ዳይሬክት ማቴሪያል ኢንዲንጉን ይጠይቀናል ወይም ኢንዲንግ ኢንቨንተሪ ይጠይቀናል። ሁለተኛው ታስክ ፊክስድ ማኑፋክቸሪንግ ኦቨርሄድ ኮስት ይጠይቀናል። ቶታሉ ተቀበልና ዘጋ ላይ እዚህ ደግሞ ቫሪያብሉ ማለት እንዲሁም እዚህ ጋር የሚጠይቀን ፊክስዱን ማኑፋክቸር ኦቨርሄድ ወይም ዳይሬክት ኮስት ይጠይቀናል። ታስክ 3 ላይ ዳይሬክት ማኑፋክቸሪንግ ላበር ኮስት ይጠይቀናል። አጠቃላይ ዳይሬክት ላበር ኮስቱን ብቻ ነው የሚጠይቀን። እዚህ ጋር ዳይሬክት ማቴሪያል አለ፣ ዳይሬክት ማኑፋክቸሪንግ ኦቨርሄድ ኮስት አለ፣ ሲደመር ዳይሬክት ላበር ሶስቶቹ ድምሮች ውስጥ ሌሎቹ ሰጥቶ ላበሩን የሚጠይቀን። አምስተኛው ታስክ ላይ ካልኩሌት ዘ ፊኒሽድ ጉድ አቫይላብል ፎር ሴል ነው የሚለው። ኢን ኖቨምበር 22 ምንድነው በኖቨምበር ወር ውስጥ ደግሞ ለሽያጭ ዝግጁ የሆኑ ወይም አመርተው ወይም ምርታቸው ፕሮሰሳቸውን ጨርሰው ለሽያጭ ዝግጁ የሆኑ ምርቶችን ፈልጉ ይላል። እዚህ ጋር ላይ ፊኒሽድ ጉድ አቫይላብል ፎር ሴል ዝግጁ የሆኑትን ፈልጉ ነው የሚለው። ታስክ 3 ላይ ፊኒሽድ ጉድ ኢንቨንተሪ ኦን ኖቨምበር 30 ላይ ፈልጉ ላይ ደግሞ ፊኒሽድ ጉድ ኢንዲንግን ፈልጉ ነው የሚለው። ሶ እነዚህን ሐሳቦች በላኛው ካልኩሌት ወይም በላኛው ጊቭን ዲፔንድ አሁን እነዚህን ሐሳቦች በትክክል የምንሰራበት ሂደት ይፈጠራል ማለት ነው። በደንብ ተከታተሉ። እያንዳንዱን አለን። መጀመሪያው ታስክ እንሄዳለን። የመጀመሪያው ታስክ ለመስራት ዳይሬክት ማቴሪያል ኢንዲንጉን ለማግኘት ቢጊኒንጉ አለ እዚህ ጋር ላይ ፐርቼዝ አለ። ሁለቱ ሲደመሩ ዳይሬክት ማቴሪያሉና ዳይሬክት ማቴሪያል ኢንቨንተሪው ቢጊኒንጉ ሲደመር ዳይሬክት ማቴሪያል ፐርቼዙ ዊዝ ኢኳልስ ኮስት ኦፍ ጉድ አቫይላብል ፎር ሴል የሚል ይመጣል። ይሄ ሲቀነስ ኢንዲንጉ አጠቃላይ የተሸጠውን ነው ምን ያክሉ ዩዝ እንዳደረጋችሁ ታገኛላችሁ። ነገር ግን ዩዙ ተቀብለናል የምንፈልገው ኢንዲንጉን ነው። ሳት ዩዙን ስቀንሱት ኢንዲንጉን ታገኛላችሁ ማለት ነው። በዚህ መንገድ መስራት እንችላለን። ወደዚህ ተመልከቱ። ይሄው ታስክ 1 እዚህ ጋር ሶሉሽን ብለን ያስቀምጥናል። ዳይሬክት ማቴሪያል ኢንቨንተሪ ከዚህ ጋር መጀመሪያ እንደሰይ ተቀምጧል። ዳይሬክት ማቴሪያል ፐርቼዝም ተቀምጧል። ሁለቱ ሲደመሩ ዳይሬክት ማቴሪያል ፎር ፕሮዳክሽን ነው የሚለው። በዚህ ጋር እንደ ፕሮዳክሽን ወይ ደግሞ ምርቱን ለማምረት የሚያገለግሉ አጠቃላይ ምርቶች ወደ 470,000 የሚያክሉአል። እዚህ ውስጥ ደግሞ የተጠቀምነውን ስንቀንሰው ዛትስ ዳይሬክት ማቴሪያል ዩዝድ የሚለው ያ ማለት ይሄው እዚህ ጋር የተቀመጠው ማለት ነው። እዚህ ጋር ያለችውን ስንቀንስ አጠቃላይ እዚህ ጋር የቀረውን ወይንም ኢንዲንግ ኢንቨንተሪውን በሙሉ የምናገኝበት ሂደት ይፈጠራል። ዛትስ 105,000 ሲደመር 365,000 እኩል ይሆናል ወደ 470,000 መጣ 470,000 ሲቀነስ 385,000 ወይም ዩዝድ አደረግ ነው አጠቃላይ 85,000 ኢንዲንግ ገና ይቀራል ማለት ነው። ወይም ኢንዲንግ ኢንቨንተሪ አዘ ኖቨምበር 31 ላይ ኢትስ ሪማይን ኦን ሃንድ ያለ ነው የሚል ሐሳብ አለው ማለት ታስክ 1 ይሄንን የሚያሳየው። ታስክ 2 ደግሞ ፊኒሽድ ማኑፋክቸሪንግ ኦቨርሄድ ፈልጉ ነው የሚለው። ይሄው ከዚህ ጋር እንዳየነው ፊክስድ ማኑፋክቸሪንግ ኦቨርሄድ ለማግኘት ቶታሉ ተቀበለናል። ይሄው እንዲሁም ቫሪያብል አለ። ስለዚህ እነዚህ ሁለቶችን መስራት ነው። ምንም የተለየ ነገር የለውም። ያ ማለት ፊክስድ ማኑፋክቸር ኦቨርሄድ ኮስት ለማግኘት ቶታል ማኑፋክቸር ኦቨርሄድ ኮስቱ 450,000 አለ ሲቀነስ ለስ ቫሪያብል ማኑፋክቸር ኦቨርሄድ ኮስት ዛትስ 265 አድርጉት ፊክስዱን ታገኛቱ። ያ ማለት ፊክስድ ኮስት ፕላስ ቫሪያብል ኮስት which equals ቶታል ኮስት የሚለው ስለምናገኝ ቶታል ኮስቱ ሲቀነስ ቫሪያብሉ which equals ፊክስድ ኮስቱን ወደ 185,000 ያክል የምናገኝበት አግባብ ይፈጠራል የሚሉ ሁለተኛው ታስክ ይመስላል።
ሶስተኛው ታስክም በተመሳሳይ ምንም የሚያስቸግር ነገር የለም ዳይሬክት ማቴሪያል ኦቨርሄድ ዳይሬክት ማኑፋክቸሪንግ ሌበር ኮስት ነው ዛት የሌበር ኮስት ፈልጉ ነው የሚለው የሌበር ኮስት ለመፈለግ ደግሞ ሶስቱን ነው የምንወስደው ያ ማለት ዳይሬክት ማቴሪያል ፕላስ ዳይሬክት ሌበር ፕላስ ማኑፋክቸሪንግ ኦቨርሄድ ኮስት ወይም ደግሞ ኦቨርሄድ ኮስት የሚሉት ነው የምንደምረው ስለዚህ ከሶስቱ ውስጥ እንሰራለን ማለት ነው ያ ማለት ዳይሬክት ማኑፋክቸር ሌበር ኮስቱ which is equal to ቶታል ማኑፋክቸር ኮስቱ ተቀበለናል ያ ማለት ይሄው እዚህ ጋር ተቀበለናል ቶታል ማኑፋክቸር ኮስቱ እዚህ ጋር ተቀበለናል የቱ ጋር መሰላችሁ ይሄው እዚህ ጋር ተቀበለናል እዚህ ጋር ተቀበለናል ይሄው ቶታል ማኑፋክቸር ኦቨርሄድ ኮስት ዱሪንግ 1,600,000 የሚል ተቀበለናል ይሄ ማለት ይሄው 1,610,000 የሚል ተቀበለናል እዚህ ጋር ላይ ዳይሬክት ማቴሪያሉም አለ ስቀንሱትኝ አጠቃላይ የዳይሬክት ሌበሩ የምታገኙበት ድል ይፈጠራል ያ ማለት 385,000 አለ የዳይሬክት ሌበሩ እዚህ ጋር የተቀመጠበት ሂደት አለ ዳይሬክት ሌበር የሚለው ይሄው እዚህ ጋር ተቀምጧል ይሄን ስትቀንሱትኝ የዳይሬክት ሌበሩን ቀጥታ የምታገኙበት ሂደት ይፈጠራል ማለት ነው 400 ማን እዚህ ጋር ላይ የቶታል ማኑፋክቸር ኦቨርሄድ ኮስት አለ ዛት ሚስ እዚህ ጋር ላይ የረሳነው ነገር ምንድነው ቅድም ብያለሁ ቶታል ማኑፋክቸር ኮስት ወይም ቶታል ፕሮዳክሽን ኮስት ከተባለ ዳይሬክት ሌበሩ ሲደመር ዳይሬክት ማቴሪያሉ ሲደመር ማኑፋክቸር ኦቨርሄድ ኮስት ያለው ስለዚህ ሁለቶች እንደበረን ቀንሳለ ዛት ሚስ 1,610,000 ሲቀነስ 385,000 ሲደመር 450,000 ስታረጉት ሁለቱን ድምሮች ላይ ሲቀንሱት ወደ 770,000 ማነው 75,000 ያክል ወደ ዳይሬክት ሌበር ኮስት የምናገኝበት እድል ይፈጠራል የሚለው ነው የሚያሳየው ሌላኛው ታስክ 4 ነው ታስክ 4 ደግሞ እንደምትመለከቱት የሚጠይቀው working in process in November 30 ነው የሚለው that's ending working process ነው የሚጠይቀው ending working process ለማግኘት ደግሞ በተለያዩ ሐሳቦች መስራት እንችላለን እዚህ ጋር ስለተቀመጠ ጊቭ ነው ለምሳሌ working in process inventory November 1 ላይ ተቀበለናል 230,000 የሚል እዚህ ጋር ተቀበለናል ይሄው 230,000 ጋር ነው ይሄው እዚህ ጋር ተቀበለናል እዚህ ጋር ላይ ያለ ማለት ነው ኖቨምበር የመጀመሪያው ወር ላይ working in process beginning ማለት ነው ሲደመር ሲደመር እዚህ ጋር ላይ ደግሞ ቶታል ማኑፋክቸር ኮስቱ ደግሞ ተቀምጧል ያ ማለት 1,610,000 ቅድም እዚህ ጋር ወሰድነው ይሄ ሁለቱ ሲደመሩት አጠቃላይ working in process available for production ምርትን ለማምረት ዝግጁ የሆኑ ወይም in process ላይ ያሉ ወይም progress ላይ ያሉ ማቴሪያሎቹ ወደ 1,840,000 ያክል ይመጣሉ እዚህ ጋር ላይ አጠቃላይ የአመርታችሁ ጨርሳችሁ ደግሞ cost of good manufactured የሆነውን አመርቱ ያለቀው ስትቀንሱትኝ አጠቃላይ ገና ፕሮሰስ ላይ ያለው የምታገኙት በትሪት ይፈጠራል that means ፕሮሰስ ዶ እዚህ ጋር ላይ ቀድም እንዳልኳችሁ እዚህ ጋር ላይ 1,660,000 የሚል አለ ሲቀነስ እዛ ከስመገሉት ሳሚሽን ላይ ወይም ከዚህ የ1,840,000 ከሚለው ላይ ወደ 180,000 ያክል መታገኙበት ሂደት አለ ማለት ነው ይሄን ይመስላል በጣም ቀላል ስለሆነ ማለት ነው አምስተኛው ታስክ ላይ የሚጠይቀን ኮስት ኦፍ ፊኒሽድ ጉድ አቫይላብል ፎር ሴል ነው የሚለው ወይ ደግሞ ምርቱ ተመርቷል ባል ለሽያጭ ዝግጁ ሆኑት ምን ያክል ናቸው የሚለው ነው የሚጠይቀን ሳትሚስ ይሄ ለማለት ደግሞ ፊኒሽድ ጉድ ኢንቨንተሪ ኖቨምበር 1 ላይ ቢጊኒንግ ፊኒሽድ ጉዱ ተቀበለናል 130,000 አለ ሲደመር ኮስት ኦፍ ጉድ ማኑፋክቸር ተመርቶ ያለቀው 1,660,000 አለ ሁለቱ ሲደመሩት ኮስት ኦፍ ጉድ አቫይላብል ፎር ሴል ነው የሚለው ኖቨምበር ላይ ወይ ኖቨምበር 2020 ላይ ኖቨምበር 2020 ላይ ለሽያጭ ዝግጁ የሆነ 1,790,000 ያክል ኢንቨንተሪ አለ እዚህ ውስጥ ደግሞ እዚህ ጋር ጠይቀው ስለሆነ እዚህ ጋር ነው የምንጨርሰው ማለት ነው ይሄን ያህል እንዳለ ሳይያዛሲት እዚህ ጋር ኮስት ኦፍ ጉድ አቫይላብል ፎር ሴል ፈልጉ የሚለው ሁለቱ ሳሚሽን ይሄ ይመጣል ማለት ነው የመጨረሻውና ስድስተኛው ደግሞ ስትሄዱ ፊኒሽድ ጉድ ኢንቨንተሪ ኦን ኖቨምበር 30 ላይ ደግሞ ኤንዲንግ ፊኒሽድ ጉድ ፈልጉ ነው የሚለው ኤንዲንግ ኢንቨንተሪ ፈልጉ ይላል ይሄን ጉድ ለመፈለግ ደግሞ እዚህ ጋር አቫይላብል ሴል አለ ለሽያጭ ዝግጁ የሆነው አለ 1,700,000 የሚለው 790,000 የሚለው ሲቀነስ ይሄው እዚህ ጋር ላይ አጠቃላይ ተሽጦ ያለቀው ዛትስ ኮስት ኦፍ ጉድ ሶልድ የተሸጠው ስትቀንሱ የተሸጠው ደግሞ 1,770,000 የሚያክል አለ እዚህ ጋር ማግኘት እንችላለን እዚህ ጋር ተቀብራ ይሄው እዚህ ጋር ተቀምጧል ይሄን ስትቀንሱት አጠቃላይ የምታገኙት ውጤት ይሄው ኤንዲንግ ፊኒሽድ ጉድ ወይም ገና ያልተሸጠው ነው የምታገኙበት ሂደት እንዳለ ያሳያል የሚሉ ሐሳቦች አሉት ነው እዚህ ጋር እንደምታዩት ፕሪፔር ፋይናንሻል ሪፖርት አዘጋጁ ነው የሚለው ፋይናንሻል ሪፖርት ለማዘጋጀት ደግሞ ዳታዎች ያስፈልጋሉ ሶ እነዚህ ዳታዎች ደግሞ እዚህ ጋር ሊስት ተደርገውልናል ኢትዮጵያን ኮርፖሬሽን በሚል በ2020 ፎር ትራያል ባላንስ መንገድ ተቀምጠዋል ማለት ነው እዚህ ጋር እንደምትመለከቱት አካውንት ኔም አለ እዚህ ጋር እንደምትመለከቱት ዴቢት እና ክሬዲት አለ so this is a list of account and when with of their balance with debit and credit እዚህ ጋር ተቀምጧል አርጎ እዚህ ጋር ላይ ፋይናል ባላንሳቸው እዚህ ኳል መጥቷል ማለት ነው በተጨማሪ ደግሞ አዲሽናል ኢንፎርሜሽንም ከዚህ ተቀበለናል አዲሽናል ኢንፎርሜሽን ደግሞ እዚህ ጋር እንደምትመለከቱት
KK Corporation ኢትዮጵያ ኮርፖሬሽን has the following data for the year of 2020 ነው የሚለው እዚህ ጋር ሁለት ነገር አለ ጃንዋሪ እና ዲሴምበር የሚለው that is January is treated as the beginning ማለት ነው so December is treated as ending የሚለውን ኢንዲኬት ያደርጋል ማለት ነው ስለዚህ እዚህ ጋር እንደምትመለከቱት አካውንት ሪሲቬብል ወደ 430 ሺህ የሚያክል አለ ማርቻንዳይዝ ኢንቨንተሪ በተመሳሳይ 160 ሺህ ያክል አለ ሶ አካውንት ፓይብል 238 ሺህ የሚሉ አሉ ሶ ኤንዲንግ ብቻ ነው ቢኮዝ ቢጊኒንግ ከዚህ ከላይ ስለተቀመጠ ማለት ነው እዚህ ጋር አካውንት ሪሲቬብል ኢንቨንተሪ እና አካውንት ፓይብል እዚህ ላይ ስላሉ ማለት ነው ሌላኛው አክሩድ ሳላሪ የሚለው በቢጊኒንግ ደረጃ 134 ሺህ በኤንዲንግ ደግሞ 145 ሺህ የሚያክል ተቀብለናል አን አርን ሴል የሚባል ደግሞ 11 ሺህ ያክል ቢጊኒንግ እና 28 ሺህ as ending ትሪት ተቀብለናል ሶ ፕሪፓይድ ኤክስፔንስ ወይ ቅድሚያ ክፍያ በ11 ሺህ ቢጊኒንግ እና 16 ሺህ ኤንዲንግ በሚል የተቀበልናቸው ጊቭኖች አሉ ሶ ሌላ ጊቭን ደግሞ እዚህ ጋር አለ ወይ ደግሞ is related to cash ጋር የሚገናኙ ከጥሬ ገንዘብ ጋር የሚገናኙ ሶስት ነገሮች ተቀበለናል የመጀመሪያው cash collected from customer during the period was 130 ሺህ ነው የሚለው የመጀመሪያው ምንድነው ከከስተመር ወይም ከደንበኛ የሰበሰብነው 130 ሺህ ብር አለን ይላል በዚህ ሰዓት ሌላኛው cash paid for the supply of during the period was 44 ሺህ የሚላል እዚህ ደግሞ for the supply purpose ወደ 44 ሺህ የሚያክል ገንዘብ የከፈልንበት መንገድ እንዳለ ያሳያል ሌላኛው cash paid for the operating expense during the period was 34 ሺህ የሚያክል አለ ይሄ ደግሞ ለኦፕሬቲንግ ኤክስፔንስ ብቻ የተከፈለ ወደ 34 ሺህ ያክል አለ ማለት ነው ሶ እነዚህን ኤግዛምፕሎች ካገኘንና ከያዝን በኋላ ወደሚቀጥለው በመሄድ መስራት የምንችላቸውና የምንፈልጋቸው ነገሮች እንሰራለን ማለት ነው ጥያቄያችን ነው እስኪ የመጀመሪያው ጥያቄ ወይም ታስክ 1 ካልኩሌት ቶታል ኢንካም ነው ወይ ደግሞ ሴል ኢንካም ነው የሚጠይቀን ቶታል ሴል ኢንካም that is in accrual base እና cash base of accounting ነው base of accounting የሚባሉ accrual እና cash base of accounting የሚባሉ አሉ ሶ በእነሱ በሁለቱ መንገድ ቶታል ሴል ኢንካም ፈልጉ ይላል ሁለተኛ ቶታል ፐርቼዝ ፈልጉ ይላል በሁለቱ ሶስተኛም ቶታል ኮስት ኦፍ ጉድስ ሶልድ ፈልጉ ይላል በሁለቱ እንዲሁም አራተኛ ቶታል ኦፕሬቲንግ ኤክስፔንስ ፈልጉ ይላል በሁለቱ ማለት አክሩዋል እና ካሽ ቤዝ ኦፍ ማለት ነው አምስተኛ ፕሪፔር ፋይናንሻል ስቴትመንት አዘጋጁ ይላል that means ኢንካም ስቴትመንት እና ሪተርን አርኒንግ አዘጋጁ ነው የሚለው ማለት ነው ስለዚህ ከላይ በተቀመጡትና በተቀበልነው መረጃ መሰረት ሆነን ወይም ዲፔንድ ሆነን እነዚህን አምስት ጥያቄዎች በትክክል እንድንሰራ እንችላለን ደግሞ መስራት እንችላለን ማለት ነው ስለዚህ የመጀመሪያውን ጥያቄ ስንሰራ የመጀመሪያው ቶታል ሴል ኢንካም ነው የምንፈልገው ያ ማለት ግን አክሩዋል እና ካሽ ቤዝ ኦፍ አካውንቲንግ ግን ያካተተ ማለት ነው በሁለቱ መንገድ የምንሰራበት አግባብ እንዳለ ስለዚህ ይሄን ለመስራት የራሱን የቻለ ፎርም አለ that is cash collection plus account receivable ending ማነው ያ beginning minus account receivable cash collection plus account receivable ending minus account receivable ending plus unearned sale beginning እና minus unearned sale ending የሚሉትን ፎርሙላዎች አሉ እዚህ ጋር የተቀመጡ በእነሱ ፎርሙላዎች መሰረት እንሰራለን ማለት ነው ይሄን ስንሰራ ደግሞ ከላይ በተቀመጠው ጊቭን መሰረት አድርገን ማለት ነው የምንሰራቸው ሶ እዚህ ጋር ፎርም በዚህ መንገድ እናዘጋጀዋለን አክሩዋል በዚህ አለ ካሽ ቤዝም በዚህ መንገድ አለ ሶ እንዲያደርገን በሁለቱ ስሩ ስለተባለ ማለት ነው ካሽ ኮሌክሽን 130 ሺህ አክሩዋል ተቀብለናል ካሽን በተመሳሳይ with related to cash ነው የሚለው and plus ending account receivable during the period ነው የሚለው በሰዓቱ ወይም በጊዜው ደግሞ ተሰብሳቢ የነበረ that is ending ነው ending 430 ሺህ ብር አለ ይላል ይሄ እዚህ ጋር ተቀምጧል 430 ሺህ ብሩ እንደምትመለከቱት ይሄው እዚህ ጋር ላይ ending ስለሆነ ማለት ነው ይሄ እንደምራለን ሶ ሲቀነስ ደግሞ account receivable beginning ደግሞ ይቀነሳል ነው beginning የት ነው የምናመጣው እዚህ ጋር ላይ ይሄው account receivable beginning እዚህ ጋር ተቀምጣለች እሷን 300 ሺህ ወስደን እዚህ ጋር እንቀንሳለን ማለት ነው ይሄው በዚህ መንገድ እንቀንሳለን ሶ ይሄን ከቀነስን በኋላ plus unearned sale አለ beginning-ን እንደምራለን ሲቀነስ ending-ን አድርገን በዚህ መንገድ እያንዳንዱን እንሰራለን ሶ unearned sale beginning-ው እና ending-ው 11 እና 28 ሺህ እዚህ ጋር ተቀምጦላቸዋል ይሄው unearned sale beginning-ው 11 ሺህ ending-ው 28 ሺህ ስለዚህ ይሄን ሁሉ እንደምራዛት 130 ሺህ ሲደመር 430 ሺህ ሲቀነስ 300 ሺህ ሲደመር 11 ሺህ እና ሲቀነስ 28 ሺህ ስታረጉት 243 ሺህ የሚያክል
ቶታል ሴል እናገኛለን ማለት ነው። ቶታል ሴል እናገኛለን ማለት ነው። ሌላኛው ካሽ ቤዝ ኦፍ አካውንቲንግ የሚባለው ደግሞ ሪሌትድ ቱ ካሽ የሚገናኘው እዚህ ጋር ያለችው 130 ሺህ ብር አለች። ስለዚህ 130 ሺህ ብር በካሽ ቦታ ወይም ስትሬት እናስቀምጣለን ማለት ነው። ሁለተኛው ጥያቄ ካልኩሌት ቶታል ፐርቼዝ ነው የሚጠይቀን። ቶታል ፐርቼዝ ለመስራት ደግሞ ያሉትን ሐሳቦች መሰረት አድርገን እንሰራለን። ፐርቼዝ ለመስራት እዚህ ጋር ተቀምጧል። ካሽ ፓይድ ፎር ዘ ሳፕላይ የሚላል ቀድም ያየነው እዚህ ጋር ላይ ሶስተኛው ማነው ሁለተኛው እዚህ ጋር ላይ ይሄው ስንት አለ 44000 ብር አለ ሲደመር 44000 የቱ ጋር ነው እዚህ ጋር ማለት ነው። ይሄው 44000 ሲደመር አካውንት ፓይብል ኤንዲንግ ዱሪንግ ዘ ፔሪድ የሚላል አካውንት ፓይብል ኤንዲንግ ዳትስ ይሄ የሚከፈለው ሊያቢሊቲ ወይ የሚለውን የመጨረሻው ማለት ነው እሱ ይደመራል። በተጨማሪ ሲቀን ማን ነው ያ ሲቀነስ አካውንት ፓይብል ቢጊኒንግ ነው የመጀመሪያው ደግሞ የአካውንት ፓይብል ሚዳው ደግሞ ይጨመራል። ሶስት አረጉትኝ እያንዳንዱን መስራት ይችላል። እዚህ ሲሰራ 44000 ሲደመር 238000 የሚለው እዚህ ጋር ተቀምጦላችኋል። ይሄው እዚህ ጋር ላይ 238000 የሚል ይሄው እዚህ ጋር ተቀምጦላችኋል። ይሄን ትደምራላችሁ። ሁለተኛው እዚህ ጋር 240000 የሚለው አዘ ቢጊኒንግ የሚለው ከላይ ነው የሚቀመጠው። ይሄ ደግሞ ቢጊኒንጉ እዚህ ጋር ይሄ መንገድ ተቀምጧል ማለት ነው። ስለዚህ ይሄን አድርጋችሁ ሰሩትኝ የሆነ ሳንቲም ቁጥር ይመጣል ማለት ነው። ዛቲስ 42000 ብር አጠቃላይ ቶታል ይመጣል ማለት ነው። በት ይሄ አክሩዋል ቤዝ ኦፍ አካውንቲንግ ነው። ካሽ ቤዝ ኦፍ አካውንት ከሆነ ደግሞ ወደ 44000 ያክል ይመጣል። ይሄ መጀመሪያውን ይሄን ቁጥር ውስጥ እናስቀምጣለን ማለት ነው። ሶስተኛው ካልኩሌት ቶታል ኮስት ኦፍ ጉድስ ሶልድ ነው። ይሄ ምንድነው አጠቃላይ ሶልድ የተደረጉትን በትክክል የምናውቅበት መንገድ ነው። እዚህ ጋር ላይ ስናይ ደግሞ ሶስት ምናምን ሁለት ነገሮችን እናነሳለን። የመጀመሪያው ቢጊኒንግ ኢንቨንተሪ ነው ሲደመር ፐርቼስ ሲቀነስ ኤንዲንግ ኢንቨንተሪ የሚለው ፎርም ማለት ነው። ስለዚህ ይሄን ለመስራት ቢጊኒንግ ኢንቨንተሪ ወይም መርቻንዳይዝ ኢንቨንተሪ ላይ 254000 አለ። የት ነው የመጣ እዚህ የመጀመሪያው ላይ ተቀብለናል። ይሄው ቢጊኒንግ ኢንቨንተሪ እዚህ ጋር ላይ ተቀብለናል 254000 ፕላስ ኔት ፐርቼስ ወይም ፐርቼስ ደግሞ እዚህ ጋር 42000 ቅድም አምጥተን ሰርተን እሱን ስደምሩትኝ አጠቃላይ ኮስት ኦፍ ጉድ አለ ፎር ሴል የሚል ይመጣል። የሁለቱ ድምር ሲቀነስ ኤንዲንጉ ስትቀነሱ ቀንኑ ስንት ነው 162000 አጆ 162000 የሚለው የመጣ ይመስላችሁ ኤንዲንግ ኢንቨንተሪ የሚባለው 160000 አለ እዚህ ጋር ላይ ይሄው እዚህ ጋር 160000 አለ። ነገር ግን እዚህ ጋር ላይ ግዢ ሲፈጸም ወይም ቶታል ፐርቼዝ ያልነው 42000 ነው አጠቃላይ ያመጣ ነው። ነገር ግን ለካሽ የከፈልነው ስንት ነው 44000 ወይም 44000 የስንት ብር ልዩነት አለው 2000 አለ። ዛሲች 2000 ገራ ነች። ግዢውን 42000 ብር ገዛም የከፈልነው 44000 ስለሆነ ስለዚህ 2000 ብር ገና አለች ማለት ነው። ኢንቨንተሪ ነች ገና አልተከፈለባት። ስለዚህ እሷን ስንደምረን 162000 አድርገን ደምረን ወስደናል ማለት ነው። ስለዚህ በዚህ መንገድ እዚህ ጋር ፕሩፍ ተደርጋ መጣለች። እንዴት እንደመጣች ከዚህ ጋር ላይ ማለት ነው። እቺን በዚህ መንገድ ወስደን 162 ስቀርስቲ 134000 ያክል ኮስት ኦፍ ጉድ ሶልድ የሚል ይመጣል ማለት ነው። ይሄ ደግሞ 44000 የሚለው ካሽ ነው። እዚህ ጋር ላይ ቅድም እንዳየነው እዚህ ጋር የተቀመጠው ራሱን ችሎ ይሄ ካሽ ይመጣል ማለት ነው። ሌላ ነገር የለው። ሌላኛውና አራተኛው ካልኩሌት ቶታል ኦፕሬቲንግ ኤክስፔንስ ነው የሚጠይቀን። ኦፕሬቲንግ ኤክስፔንስ ደግሞ ለመስራት ያሉትን ሐሳቦችን እንነሳለን። ዳት ኢዝ ኦፕሬቲንግ ኤክስፔንስ ሲባል መጀመሪያ እዚህ ጋር የተከፈለ ነበር ቅድም ያየነው። ይሄ ማለት ይሄው ካሽ ፓይድ ፎር ዘ ኦፕሬቲንግ ኤክስፔንስ 34000 የሚል አለ 34000 የሚል ይተቀመጣል። ሶሪ እዚህ ጋር ላይ እዚህ መንገድ ነው የሚቀመጠው። ስለዚህ ይሄ 34000 ሲደመር አክሩድ ሳላሪ ኤንዲንግ አለ ዛትስ 145000 የቱ ጋር ያገኘ ነው እዚህ ጋር ላይ ይሄው አክሩድ ሳላሪ ይሄው እዚህ ጋር ላይ የመጀመሪያው 134000 ነው። ሁለተኛው 145000 ነው ማለት ነው ኤንዲንጉ ማለት ነው። ይሄው ማይነስ አክሩድ ሳላሪ ቢጊኒንግ 134000 የሚል አለ። ይሄን በትክክል መዝገን እንሰራለን ማለት ሲደመር አሁንም ፕሪፓይድ ኤክስፔንስ ወደ 11000 አለ ማይነስ ፕሪፓይድ ኤክስፔንስ ኤንዲንግ እና ቢጊኒንግ ብለን ይሄን እንወስዳለን ማለት ነው። ይሄ እዚህ ጋር ተቀብለናል። ይሄው እዚህ ጋር ላይ ይሄው ፕሪፓይድ 11000 ቢጊኒንግ እና 16000 ኤንዲንግ ብለን ይሄ አሁን አጠቃላይ ሲደምሩትኝ ወደ 40000 ያክል ቶታል ኦፕሬቲንግ ኤክስፔንስ ታገኛላችሁ ማለት ነው። ወዲህ ለዚህ ከሾ እዚህ ጋር ስንት ነው ፓይድ አረን የከፈልነው 30000 ስለሚል እዚህ ጋር ላይ 34000 የምትል ትመጣለች ማለት ነው በዚህ መንገድ ወስደን እንሰራለን ማለት ነው። ሌላኛው ይሄን ካገኘን በኋላ አምስተኛው ጥያቄ ፕሪፓይድ ፋይናንሻል ስቴትመንት ነው የሚለው። ፋይናንሻል ስቴትመንት አዘጋጁ ነው የሚለው። ፋይናንሻል ስቴትመንት ለማዘጋጀት ደግሞ
ሁለት ነገር ነው የሚጠይቀን ኢንካም ስቴትመንት እና ሪተርን አርኒንግ። ሳንገሳ ኢንካም ስቴትመንት ከሆነ ምንም ቀላል ነገር ነው። ሴል ነው መጀመሪያ ሴል ስንወስድ ሴል የታለ ቅድም ሰርተን ያመጣ ነው። እዚህ ጋር ሴል አለ 243 ሺህ አለ ሲቀነስ ኮስት ኦፍ ጉድስ ሶልድ። ኮስት ኦፍ ጉድስ ሶልድ ደግሞ ቅድም ሰርተናል ቢጊኒንግ ኢንቨንተሪ ሲደመር ፐርቼስ ማይነስ ኢንዲንግ ኢንቨንተሪ ብለናል። ቢጊኒንግ ኢንቨንተሪ 254 ሺህ ቅድም ያገኘነው አለ ወይም ያለው ሲደመር ፐርቼስ 42 ሺህ አለ ሁለቱ ሲደመር ኮስት ኦፍ ጉድ አለ ፎር ሴል ይባላል። ሽያጭ ዝግጁ የሆነ ማለት ነው 296 ሺህ ይመጣል። ሲቀነስ ኢንዲንግ ኢንቨንተሪ ስትቀንሱትኝ ኢንዲንጉ 162 ሺህ ቅድም ሰርተን አግኝተናል። ከዚህ ጋር ላይ የቱ ጋር መሰላችሁ እዚህ ጋር ማለት ነው። ስለዚህ ይሄን ስትቀንሱትኝ ወደ 134 ሺህ ያክል ግሮስ ፕሮፊት ይመጣል። ማነው ኮስት ኦፍ ጉድ ሶልድ ይመጣል ማለት ነው። ኮስት ኦፍ ጉድ ሶልድ 134 ሺህ ያክል ይመጣል ማለት ነው። ሶ ኮስት ኦፍ ጉድ ሶልድ ደግሞ እና ሴል ካለ ማናገኛለን ግሮስ ፕሮፊት እናገኛለን። ሶ ሴሉ 243 ሺህ ሲቀነስ 134 ሺህ ሳረጉት 109 ሺህ ያክል ግሮስ ፕሮፊት ይመጣል። ግሮስ ፕሮፊት ካለ ደግሞ ኦፕሬቲንግ ኤክስፔንስ ሲቀነስ ኔት ኢንካም ይመጣል። ኦፕሬቲንግ ኤክስፔንስ አለ 40 ሺህ አለን 40 ሺህ ነው ያገኘነው ቅድም ሰርተን ነው እዚህ ጋር ላይ ያለች ብቻለች። ይሄ ሲቀንሱትኝ አጠቃላይ ኔት ኢንካሙ ወደ 69 ሺህ ያክል ይገኛል ወይም ይመጣል ማለት ነው። ይሄን ነው የሚመስለው። ሌላኛው ሪተርን አርኒንግ ነው። ሪተርን አርኒንግ ማለት እዚህ ጋር እንደምትመለከቱት ሪተርን አርኒንግ አዘ ቢጊኒንግ 440 ሺህ ይላል። ይሄ ደግሞ እዚህ ጋር ተቀምጧል። ይሄ ማለት ይሄው እዚህ ጋር ሪተርን አርኒንግ እዚህ ጋር ተቀምጦላችኋል። ይሄ ማለት ነው። ይሄንን ወስደን እንደምራለን። ይሄን ስንደምር ደግሞ አሁንም ሌላ ተጨማሪ ኔት ኢንካም አግኝተናል። ከዚህ ጋር 69 ሺህ ሁለቱን ሲደምሩት ወደ 509 ሺህ ያክል ይመጣል ማለት ነው። ይሄን ነው የሚመስለው። እዚህ ጋር እንደምትመለከቱት ሊስት ኦፍ ኤምፕሎይስ ኢን ኤክስ ዋይ ዜድ ካምፓኒ የሚባል 5 ሰራተኞች ያለ ተቋም ነው። አለሙ፣ ህይወት፣ ፋና፣ ሀያትና ትግስት የሚባሉ ሰራተኞች አሉ። እያንዳንዳቸው ደግሞ የራሳቸው ደሞዝ በዚህ መንገድ ተቀምጧል። እንዲሁም አጠቃላይ ተጨማሪ የኦቨርታይም ስራ ወይም ኦቲ የሰሩት ደግሞ በዚህ መንገድ ተቀምጧል። ይሄን ካገኘን በኋላ ተጨማሪ አዲሽናል ኢንፎርሜሽን ነው በዚህ መንገድ ተቀምጧል። መንዝሊ አላዋንስ ሃውስ አላዋንስ ኦፍ ዘ ኢች ኤምፕሎይስ 11% ፍሮም ዘ ቤዚክ ሳላሪ የሚለው እያንዳንዱ ሰራተኛ ለሃውስ አላዋንስ ፐርፐዝ የሚያገለግል 11% ፍሮም ቤዚክ ሳላሪ ይቆረጣል ወይም ይሰራል ነው የሚለው። ሁለተኛ በኮንትሪቢዩሽን ፔንሽን ኮንትሪቢዩሽን ፍሮም ዘ ቤዚክ ሳላሪ 7% ፍሮም ዘ ኤምፕሎይ ኤንድ 11% ፍሮም ዘ ኤምፕሎየርስ ነው የሚለው። 7% ከሰራተኞች ደሞዝ 11% ካሰሪው ብር ላይ ወይም ከተቋሙ ላይ የሚቀነስ የጦረታ ብር እንዳለ ያሳየናል። እንዲሁም ኦል ኤምፕሎይስ አር ሪስፖንሲብል ቱ ፓይ 10% ቱ ክሬዲት አሶሲዬሽን ፍሮም ዘ ቤዚክ ሳላሪ ነው የሚለው። ሁሉም ሰራተኞች 10% ከደሞዛቸው ላይ ለክሬዲት አሶሲዬሽን የሚቆረጥ ወይም የሚሰነሳ ገንዘብ እንዳለ ያሳየናል። በተጨማሪ ወረድ ስንል ሃውስ አላዋንስ ኢዝ ኖት ታክሴብል ይላል። እዚህ ጋር ላይ ልብ በሉ አላዋንሱ ሃውስ አላዋንስ የሚባለው ሁሉ ሙሉ በሙሉ ወይም 100% በሚባል ደረጃ ግብር አይሰራበትም ተብለናል። ኖት ታክሴብል ማለት ዛት ኢዝ ኤግዘምፕትድ የሚባለውን ያሳያል ማለት ነው። ኤግዘምፕትድ የሚለውን ያሳያል። ሶ ሁለተኛው ደግሞ ሌላኛው ትራንስፖርቴሽን አላዋንስ ኦፍ ዘ ኤምፕሎይስ ኢዝ 1/4 ወይንም 25% ፍሮም ዘ ቤዚክ ሳላሪስ which in excess 600 is taxable ይላል። ለትራንስፖርቴሽን አገልግሎት የሚል ደግሞ ከደሞዛቸው ላይ ከእያንዳንዱ ሰራተኛ ላይ 1/4 ወይንም 25% ከደሞዛቸው ላይ ተቆርጦ ለትራንስፖርቴሽን አላዋንስ ይውላል ይላል። ነገር ግን ከዚህ ትራንስፖርቴሽን አላዋንስ ላይ ከ600 ብር በላይ ከሆነ ግብር ይሰራበታል ወይም it must be taxation ይደረጋል ነው የሚለው። በት ከ600 ብር በላይ ከሆነ ግን ነን ታክስ ወይ ኤግዘምፕትድ ይሆናል ነው። ስለዚህ 600 ብር ማንሳት ያስፈልገናል። ይሄን አዲሽናል ኢንፎርሜሽን ካገኘን በኋላ የመጀመሪያው ጥያቄ ፕሪፔር ፔሮል አዘጋጅ ወይም ፔሮል ሹት አዘጋጅ ነው ወይ ሁለተኛው ፕሪፔር ጆርናል ኢንትሪስ ፔሮል ሊያቢሊቲ ነው የሚለው ሄዳውን መዝግቡ ወይም ደግሞ ኢን ተርምስ ኦፍ ሊያቢሊቲ መዝግቡ ነው የሚለው እንደዳ። ሶስተኛው ፔሮል ዘ ኢንትሪስ ፎር ዘ ፔመንት ፎር ፔሮል ሊያቢሊቲ ወይም ደግሞ ሄዳውን ስከፍሉ ያለው ልዩነት መዝግቡ የሚል ሐሳብ ነው የተቀመጠው ማለት ነው። ሶ እነዚህን ግብአቶች በመያዝ የሚቀጥለውን ፔሮል እንሰራለን ማለት ነው። በዚህ መንገድ እንሰራለን። አለሙ 18000 ብር ደሞዝ አለው 600 ኦቨርታይም አለው ዛቲስ ቅድም ያየው ነው። ነገር ግን የአለሙን ሃውስ አላዋንስ ለመስራት ሃውስ አላዋንስ አንድ ነው የተባለው እዚህ ጋር ላይ ልብ በሉ እንዳንረሳ ሃውስ አላዋንስ 11% ነው የተባለው። ስለዚህ 11% ከሆነ ደግሞ እዚህ ጋር ላይ which is equal to ታደርጉና ይሄ ወይ ደግሞ አጠቃላይ ቤዚክ ሳላሪው ታይምስ 11 ዲቫይድድ ባይ 100 ስታደርጉትኝ ይመጣል ወይም ደግሞ 0.1 አድርጋችሁ ማውዛት ይችላልላችሁ ይሄን ያክል ይመጣል። በት የህይወት ደግሞ ወረድ ትሩና እኩል ይሆናል ይሄ ቁጥር ታይምስ 11 ዲቫይድድ ባይ 100 ስታደርጉት ይሄን ያክል ይመጣል። ይሄኛው በተጨማሪ ተመሳሳይ ስለሆነ ማለት ሬቱ
ይሄኛው ደሞዝ ታይምስ 11 ዲቫይድድ ባይ 100 ስታደርጉት ይሄን ያህል ይመጣል። ይሄንንም በተመሳሳይ እኩል ይሆናል ታደርጉና ይሄ ታይምስ 11% ዲቫይድድ ባይ 100 which is equals to ይሄንም which is equals to this one is times 11 divided by በስንት ማለት ነው? ሶሪ እዚህ ጋር ላይ ተሳስተናል። ታይምስ 11 divided by 100 ስታደርጉት ይሄን ያክል ይመጣል ማለት ነው። ሶ ይሄ ሳሜሽን ስለሆነ ባላን ጨርሷል። ነገር ግን ደግሞ ትራንስፖርቴሽን አላዋንስ ማለት እያንዳንዱ ሰራተኛ ላይ 1/4 ነው ወይም 25% ነው የሚለው። ይሄው እዚህ ጋር ላይ 25% ነው የሚለው ይሰጣል ነው የሚለው። ስለዚህ ይሄ መቀነስ ያስፈልጋል መስራት ያስፈልጋል። ዛት ኢዝ እዚህ ጋር እንደምትመለከቱት which equals to ታደርጉና ይሄ ቁጥር divided by 4 ስታደርጉት which equals to ያክል ይመጣል። እንዲሁም እዚህ ጋር እኩል ይሆናል ታደርጉና ይሄኛው divided by 4 which equals to ያክል ይመጣል። which equals to this one is divided by 4 which equals to this one is which equals to ይሄ divided by 4 which equals to this one is እኩል ይሆናል this one is divided by 4 which equals to ይሄን ያክል ይመጣል። ጨረስን። እዚህ በኋላ ምን ሰራው? gross earning means the summation of basic salary, allowance and overtime ነው። allowance ደግሞ ሁለት ተቀበለናል። that is transport allowance እና transportation allowance የሚባል የዚህ ጋር ላይ basic salary እኩል ይሆናል ማን ነው gross earnings equal to basic salary plus allowance plus overtime የሚል ስለሆነ ይሄን አጠቃላይ እንሰራለን። that is ይሄው ደግሞ summation ነው የምናደርገው። እዚህ ጋር እኩል ይሆናል ታደርጉና this one is plus this one is plus this one is plus this one which is equals to ይሄን ያክል ይመጣል። እዚህኛውም ትመጡና which is equals to ይሄ plus this one is plus this one is plus this one which is equals to ይሄን ያክል ይመጣል። and እዚህ ጋር ላይ which is equals to ታደርጉና this one is plus this one is plus this one is plus this one which is equals to ይሄን ያክል ይመጣል። እዚህ ጋር እኩል ይሆናል ታደርጉና this one is plus this one sorry ሳስቻለሁ okay this one is plus this one is plus this one is plus this one ይሄን ያክል ይመጣል። እንዲሁም ከዚህ ጋር እኩል ይሆናል ታደርጉና sorry this one is plus this one is plus this one and this one which is equals to ይሄን ያክል ይመጣል። ጨረስን። gross earning በዚህ መንገድ ደምረን ጨረስን ሁሉንም ማለት ነው። gross earning ከሰራን በኋላ ደግሞ taxable income ይባላል። taxable income ማለት ግዴታ subject to tax calculation የምናደርግበት ነው ወይም ግብር የምንሰራበት ማለት ነው። ይሄ ግን አላዋንሳችን ላይ exempted እና ምን ታክስ የሚል ካለ ግዴታ መቀነስ ስለሚጠበቅን ማለት እዚህ መሐልም 600 ብር በላይ ያለ ታክስ ከተባለ 600 መቀነስ ያስፈልጋል። እንዲሁም ደግሞ ሃውስ አላዋንስ ሙሉ በሙሉ ምን ታክስ ስለተባለ መቀነስ ያስፈልጋል። ይሄ ማለት እዚህ ጋር ላይ ተመጡና gross earning ላይ ተቀነሳል። gross earning minus any allowance exempted which equals taxable income ስለሆነ እዚህ ጋር ላይ which is equals to ታደርጉና ይሄ ቁጥር ማይነስ ነገር ግን እዚህ ላይ ሁለቱም መደመር ያስፈልገናል። ያ ማለት ካልኩሌተር እዚህ ጋር ላይ እናምጣና ጠብቁኝ ካልኩሌተር ታመጡና እዚህ ጋር ላይ ግዴታ መስራት ስለሚያስፈልገን ይሄው እዚህ ጋር ላይ ካልኩሌተር ታመጡና ይሄኛው ስንት ነው? ሃውስ አላዋንሱ ኤግዛምፕት ተብለናል። ሃውስ አላዋንስ ስንት ነው? 1980 ነው ሲደመር 600 ደግሞ ኤክሰስ ስለተባለን 600 አንቀንሳለን። 600 የሚያን የትራንስፖርቴሽን 600 which equals to 2580 ማለት ዛት ኢዝ እዚህ ቁጥር ላይ ተመጡና ማይነስ 2580 ስታደርጉት which is equals to ይሄን ያክል ቁጥር ይመጣል። እንዲሁም ከዚህ ጋር ስትመጡ ደግሞ መጀመሪያ መደመር ያስፈልገናል እያንዳንዱን ያ ማለት ሃውስ አላዋንሱ 297 ነው 297 ፕላስ እዛኛው ትራንስፖርቴሽን አላዋንስ 600 ብር አለችን 600 ብር which is equals to 897 አለ። ይሄ ማለት which is equals to ታረጉና ይሄ ቁጥር ማይነስ 897 which is equals to ይሄን ያክል ይመጣል። እዚህ ጋርም ትመጡና ይሄን ታደርጋላችሁ ወይም ኩልና ትሩና ነገር ግን ተቀናሽው መጀመር ይተበቀበናል። የሃውስ አላዋንስ 572 ነው 572 ሲደመር የትራንስፖርት አላዋንስ 600 ምትላለች አትስ ፕላስ 600 ብር እንደምራለን 600 ብር እንደምራለን which equals to 1172 ነው 1172 ማለት ደግሞ ይሄን እኩል ይሆናል ካደረግን ይሄ ቁጥር ማይነስ 1172 ስታረጉት which equals ታረጉት ይሄን ያህል ይመጣል። ታክሲብል ኢንካም ይባላል። እዚህ ጋርም ተመጡና which equals ታረጉና መጀመሪያ መደመር ይተበቀብናል። ይሄም ማለት ምንድነው የትራንስፖርቴሽን ማን ሃውስ አላዋንሱ 858 አለ 858 ሲደመር የቅድማ 600 ብር የትራንስፖርቴሽን which equals to 1458 አለ። ይሄ ማለት ማይነስ ማን ነው ይሄኛው ቁጥር ማይነስ 1458 which equals to ታረጉት ይሄን ያክል ይመጣል።
እዚህኛው እንደምትመለከቱት ይሄ ቁጥር which is equals to ትመጡና መደመር ይጠበቅብናል። እዚህ ጋር ስንት አለና 242 አለ 242 ሶሪ 2 ፕላስ 600 which is equals to 880 ማነው 842 የሚላል ዛቲስ እዚህ ጋር ትመጡና ይሄ ማይነስ 842 which is equals to ያክል ይመጣል። ይሄን ጨረስን። እዚህ በኋላ ኢንካም ታክስ ነው የምንሰራው። ኢንካም ታክስ is calculated by based on this interval ነው የምንሰራው ወይም ደግሞ እዚህ በተቀመጠበት ኢንተርቫል ዲፔንድ አድርገን ነው የምንሰራው በዚህ ማለት ነው። በዚህ ይሄን ለመስራት ደግሞ እዚህ ጋር ያነሩ ማየት ያስፈልጋል። እዚህ ጋር እኩል ይሆናል ትሉና የዚህ የምንሰራው በታክሲብል ኢንካም ነው የምንሰራው because ነን ኤግዛም ወይ ደግሞ ኤግዛም ትሩ ወይ ደግሞ ነን ታክስ ያልናቸው የሃውስ አላዋንስ እና 620 ያልናትና አንስተናል። ስለዚህ አንስተን ያመጣን ይሄን ቁጥር ነው አይደለ? ይሄ ከሆነ ደግሞ ይሄ ቁጥር ታይምስ የቱ ጋር ይገኛል? ይሄ ቁጥር በ35ኛው ፐርሰንት ላይ እዚህ ላይ ይገኛል። ታይምስ 35% ዲቫይድድ ባይ 100 ማይነስ 1500 ብር ታረጉት which is ታረጉት ይሄን ያክል ይመጣል። ሁለተኛው በተመሳሳይ እኩል ይሆናል ታረጉና ይሄኛው ቁጥር የቱ ጋር ነው የሚገኘው? 3075 የቱ ጋር ነው የሚገኘው? 3075 ከዚህ ጋር ይገኛል በ15%. that is ይሄኛው ቁጥር ታይምስ 15 ዲቫይድድ ባይ የዚህ ጋር ነው የሚገኘው ያ ትክክል ዲቫይድድ ባይ 100 ማይነስ 142 ብር ከ50 ሳንቲም ታረጉት which is ታረጉት ይሄን ያክል ይመጣል። እዚህኛውም እኩል ይሆናል ታደርጉና ይሄ 7200 የቱ ጋር ይገኛል? 7200 እዚህ ውስጥ ይገኛል በ25% ማለት ነው። that is ይሄ ታይምስ በ25% አለ ያለው ያ 25% ዲቫይድድ ባይ 100 ማይነስ 25% እንት ነው 565 which is equals ታደርጉት ይሄን ያክል ይመጣል 1260 ብር ያክል ግብር ይከፈላል። እዚህ ጋርም እኩል ይሆናል ትሉና ይሄ 10650 ነው የሚገኘው 10650 በ30% ማለት ነው። ይሄ ታይምስ 30% ዲቫይድድ ባይ 100 ማይነስ 30% ነው 955 ታደርጉት ይሄን ያክል ይመጣል። እዚህ ጋር ስትመጡ ደግሞ እኩል ይሆናል ካደረግን በኋላ 3500 የቱ ጋር ነው የሚገኘው? እኩል ይሆናል ታደርጉና this one is times 20% ዲቫይድድ ባይ 100 ማይነስ በ20% ከሆነ 302 ብር ከ50 ሳንቲም ታደርጉት እኩል ይሆናል ታደርጉት 397 ብር ያክል ይመጣል። ጨረስን ማለት ነው ኢንካም ታክስ ከሰራን በኋላ ደግሞ አንሰራለን ፔንሽን ለመስራት ደግሞ እዚህ ጋር ተቀምጦላችኋል ይሄው 7% ኤምፕሎይስ የሚላል ወይንም እያንዳንዱ ኤምፕሎይ የሚላል። ስለዚህ እዚህ ጋር ተመጡና እኩል ይሆናል ካደረግን በኋላ ይሄ ቤዚክ ሳላሪ ታይምስ 7 ዲቫይድድ ባይ 100 which is equals to ታደርጉት ይመጣል። እዚህም በተመሳሳይ እኩል ይሆናል ታደርጉና ይሄ ቁጥር ታይምስ 7 ዲቫይድድ ባይ 100 which is equals to እዚህ ጋርም ተመጡና እኩል ይሆናል ካደረግን በኋላ ይሄ ቁጥር ታይምስ 7 divided by 100 which is equals to ይመጣል። እዚህ ጋርም ተመጡና እኩል ይሆናል ካደረግን በኋላ ይሄ ቁጥር ታይምስ 7 divided by 100 which is equals to ይመጣል። እዚህ ጋርም እኩል ይሆናል ታደርጉና ይሄ ቁጥር ታይምስ 7 divided by 100 እኩል ይሆናል ይመጣል ማለት ነው። ይሄ ያጨረስን ማለት ነው። ክሬዲት አሶሲዬሽን ደግሞ እዚህ ጋር አንዴ 10% ብለናል። ይሄው እያንዳንዱ ሰራተኛ እዚህ ጋር ላይ ደግሞ 10% ከቋሚ ደሞዙ ላይ ተብለናል። ስለዚህ ከደሞዛቸው ላይ 10% ከሆነ እኩል ይሆናል ይሄ ታይምስ 10 divided by 100 which is equals to ይሄን ያክል ይመጣል። እዚህ ጋርም እኩል ይሆናል ታደርጉና this one is times 10 divided by 100 which is equals to ይሄን ያክል ይመጣል እኩል ይሆናል ታደርጉና እዚህ ጋር ይሄ ቁጥር ታይምስ 10 divided by 100 which is equals to ይሄን ያክል ይመጣል። እዚህ ጋርም ተመጡና which is equals to this one is times 10 divided by 100 which is equals to ይሄን ያክል ይመጣል። እዚህ ጋርም which is equals to ታደርጉና this one is times 10 divided by 100 which is equals to ይሄን ያክል ይመጣል። ጨረስን። ቶታል ዲዳክሽን ደግሞ the summation of income tax pension and other ወይም ደግሞ ክሬዲት አሶሲዬሽን የሚባለው ነው ማለት ነው። እዚህ ጋር ላይ እኩል ይሆናል ተውልና ኢንካም ታክሱ ይሄ ፕላስ this one is plus this one which is equals to ይሄን ያክል ይመጣል። እዚህ ጋርም ትመጡና which is equals to ታላችሁ በኋላ ኢንካም ታክስ this one is plus this one plus this one which is equals to ይሄን ያክል ይመጣል። ከዚህ ጋር ትመጡና እኩል ይሆናል ታደረግን በኋላ ኢንካም ታክስ this one is plus this one plus this one which is equals to ይሄን ያክል ይመጣል። እዚህ ጋርም ትመጡና which is equals to ኢንካም ታክሱ this one is plus this one is plus this one which is equals to ይሄን ያክል ይመጣል።
እዚህ ጋርም ስትመጡ ደግሞ which is equal to ካደረጋችሁ በኋላ ኢንካም ታክስ የትኛው ነው ይሄኛው ፕላስ this one is plus this one which is equal to ይሄን ያክል ቁጥር ይመጣል ማለት ነው። ጨረስን። ይሄን ካገኘ በኋላ ኔት ፋይ ነው የምፈልገው። ኔት ፋይ ለማግኘት ደግሞ ግሮስ እርኒንጉ ማይነስ ቶታል ዲዳክሽን ማለት ነው። that's ግሮስ እርኒንጉ ይሄን ነው ማይነስ ቶታል ዲዳክሽን ይሄ ይመጣል ማለት ነው። እዚህ ጋር ላይ which is equal to ታደርጉና ግሮስ እርኒንጉ ይሄ ቁጥር ነው ማይነስ this one is which is equal to ይሄን ያህል ይመጣል። እዚህ ጋርም እኩል ይሆናል ታደርጉና የግሮስ እርኒንጉ this one minus this one which is equal to ይሄን ያህል ይመጣል። እዚህ ጋር which is equal to ታደርጉና ይሄኛው ቁጥር that means this one is minus this one which is equal to ይሄን ያክል ይመጣል። እዚህም which is equal to ታደርጋችሁ በኋላ ግሮስ እርኒንጉ this one is minus this one which is equal to ይሄን ያክል ይመጣል ማለት ነው። እዚህ ጋር which is equal to ካደረጋችሁ በኋላ ግሮስ እርኒንግ this one is minus this one which is equal to ይሄን ያክል እናገኛለን ማለት ነው። this is the final result for this payroll ታደርጋችሁ በኋላ ደግሞ እዚህ ጋር ላይ አጠቃላይ ሪከርድ ለማድረግ ስለሚጠቅመን እዚህ ጋር ላይ መደመር ያስፈልጋል። which is equal to this one is plus this one plus this one which is equal to ይመጣል። ከዚህ ጋርም ተመጡና which is equal to ታደረግን በኋላ this one plus this one plus this one plus this one plus ይሄ ስታደርጉት ይሄን ያክል ይመጣል። እዚህ ጋርም which is equal to ካደረግን በኋላ this one plus this one plus this one this one plus this one ታደርጉት ይሄን ያክል ይመጣል። እዚህ ጋርም which is equal to ካደረጋችሁ በኋላ this one is plus this one plus this one plus this ታደርጉት ይሄን ያክል ታገኛላችሁ። እዚህ ጋርም which is equal to ታደርጉና this one is plus this one plus this one plus this one plus this እኩል ይሆናል ይሄን ያህል ይመጣል። እንደ በተጨማሪ እዚህ ጋር ላይ which is equal to ካደረግን በኋላ this one is plus this one plus this one and this one ስትደምሩ እንደገና ይቅርታ እዚህ ጋር ስመጡ this one is plus this one plus this one plus this one ስታደርጉት ይሄ ይመጣል ማለት ነው። እዚህ ጋር ላይ ስትመጡ ደግሞ which is equal to this one is plus this one plus this one is plus this one this ታደርጉት ይሄን ያክል ይመጣል ማለት ነው። እዚህ ጋርም ደምሮብናል። እንደምረው እስኪ አጠቀቸክ እናድርገው ያ ማለት እዚህ ጋር ዲሌት እንበለውና እኩል ይሆናል ካደረግን በኋላ this one is plus this one plus this one plus this and this ታደርጉት ተመሳሳይ ነው ማለት ነው። እቺንም ቼክ እናድርጋት ያ ማለት እኩል ይሆናል ታደረግን በኋላ this one is plus ይሄ plus this one is plus this one and this one ታደርጉት ይሄን ያክል እናገኛለን ማለት ነው። this is the perfect result of this payroll አገኘን ማለት ነው። ይሄን ካገኘን በኋላ ሪከርድ ማድረግ ነው የሚጠበቅብን። ስለዚህ የመጀመሪያውን ጥያቄ በዚህ መንገድ ጨርሰናል። ይሄ ፕሪፔር ፔሮል ይባላል። ሁለተኛው ታክስ ሊያቢሊቲ ይባላል። መዝግቡ ተብለናል። እሱን መዘግባለን ማለት ነው። እንዴት ነው የምንመዘግበው? ሪከርድ ስናደርግ ደግሞ መጀመሪያ እዚህ ጋር ላይ ግሮስ እርኒንግ ሪከርድ ያደርጋል፣ ኢንካም ታክስ ሪከርድ ያደርጋል፣ ፔንሽን ክሬዲት አሶሲሽን እና ኔት ፓይ ባረት ይቀራል። ስለዚህ ግሮስ እርኒንግ የሚባለውን ኮፒ አድርገን እንይዝና from here እንመዘግባለን ማለት ነው። በዚህ መንገድ እናስቀምጣለን። ሌላኛው ክሬዲት ሳይድ ደግሞ ማን ይመጣል? ኢንካም ታክስ ይመጣል። ይሄን ኮፒ እናደርግና ወሲን ከዚህ ጋር ላይ ፔስት እናደርጋለን ማለት ነው። እዚህ ጋር በተጨማሪ ማን አለ? የቀጠለ ፔንሽን አለ። ይሄንን ሪከርድ ወይም ኮፒ እናደርግና ወሲን እዚህ ጋር ላይ ፔስት እናደርጋለን። ሁለተኛው እዚህ ጋር ላይ ፔንሽን ኮንትሪቢዩሽን የሚባለው ወይም ፔንሽን የሚባለው እዚህ ጋር ላይ ማነው ክሬዲት አሶሲሽን የሚባለው እዚህ ጋር ላይ አለ። ይሄን ወስድና እዚህ ጋር ላይ እናስቀምጣለን ማለት ነው። ሌላኛው ሳላሪ ፓይብል የሚባለው ትመጡና እዚህ ጋር ላይ ሳላሪ ፓይብል ኔቷን ተወስዱና ሪከርድ ወይም ደግሞ ፑት እናደርጋለን ማለት ነው። የመጀመሪያው ጥያቄ ይሄን መዘገብን። ሶስተኛው ሪከርድ ዘ ፓይመንት ኦፍ ላያቢሊቲ እዳችሁን ስከፍሉ ነው የሚለው። ይሄኛው ኢንካም ታክስ ላያቢሊቲ የሚባለው እዚህ ጋር ላይ እየተቀመጠ ይሄን አለ። ይሄን ቀጥታ ወስደን እናስቀምጠዋለን ልዩነት ስለሌለው ማለት ነው። እዚህ ጋር ላይ ወስደን ፑት እናደርጋለን። በተጨማሪ ፔንሽን ኮንትሪቢዩሽን የሚባለው ግን እዚህ ጋር ላይ ስንት ነው ያሳየ ነው? 2513 አለ ሲደመር እዚህ ጋር ላይ እንደምትመለከቱት ወይንም ይሄው 11% ገና ነው። ስለዚህ 11% ማደረግን እዚህ ላይ ይሄው ሰርተን አስቀምጠናል። እዚህ ጋር የተቀመጠ ይሄ ቁጥር አለ 3946 ሲደመር 49 ፕላስ የዚህኛው ደግሞ ስንት ነው? ይሄው 2513 ኩሎን አስተረ 6462 ያክል ይመጣል። አትሊስት ከዚህ ትሄዱና ዶላር ምልክት አስቀምጠን በኋላ ምን እናደርጋለን? 6462 ያክል ይመጣል ማለት ነው።
ሌላኛው ተመሳሳይ ስለሆነ ኮፒ ነው የምናደርገው። ያ ማለት ፔንሽን ቦርድ ዲፖዚት ክሬዲት አሶሲዬሽን በተመሳሳይ ራሷ ትሄዳለች። እቺን ወስዳለን ኮፒ እናደርግና ከዚህ ጋር ላይ አምጥተን ፔስት እናደርጋታለን ልዩነት ስለሌለው ማለት ነው። ሳላሪ ፓይብልም ወስደን እዚህ ጋር የተቀመጠችውን የትኛት ነች ወስደን ኮፒ እናደርጋለን ስነ ዶላር ምልክቷ ለዚህ ከዚህ ጋር እናደርጋለን ማለት ነው። ሶ እነዚህን ካስቀመጥን በኋላ የዚህ ሳሜሽን ደግሞ ካሽ ይሆናል ማለት ነው። ይሄ እዚህ ካሽ ደግሞ ደምረን ማስቀመጥ ይጠበቅብናል። ሲደመር 10191.25 ሲደመር 590 ሲደመር 37279.75 እኩል ይሆናል። አስታረጉትኝ ምን ያክል መጣ መሰላችሁ? ዶላር እናስቀምጥና 57923 ያክል ይመጣል ማለት ነው። አጠቃላይ የተከፈለ ደሞዝ ይሄን በዚህ መንገድ የምናይባቸው መንገዶች እንዳሉ ነው የሚያሳየው። ስለዚህ ከሞላ ጎደል ፔሮል የሚባለው ይሄንን በዚህ መንገድ ካስቀመጥን በኋላ ይሄን ደግሞ በዚህ መንገድ ከሰራን በኋላ እያንዳንዱን ይሄንን በዚህ መንገድ ከጨረስን በኋላ መተን ደግሞ በዚህ መንገድ ሪከርድ አድርገን እንጨርሳለን። ዛት የተቀበልነው እነዚህን ሁለት ሪከርዶች ነው የተጠየቅነው። በዚህ መንገድ አድርገን እንጨርሳለን ማለት ነው። ይሄ የመጀመሪያው ወይም ፔሮል ነው። ሁለተኛ ደግሞ ፔሮል እዚህ ጋር የተቀመጠው ከፔሮል በስተጀርባ የላለ ብያችሁ ነበር። ይሄው እዚህ ጋር ፕሮጀክት ፎር አለ ፕሪፔሪንግ ፋይናንሻል ስቴትመንት ፎር ገቨርንመንት ኤንድ ነን ፎር ፕሮፊት ኢንቲቲ የሚል ተቀምጧል። እዚህ ጋር ላይ ሀራሬ ሙኒሲፓሊቲ ኦፍ አፕሩቭድ ኤንድ አዶፕትድ ባይ ዘ በጀት ፎር ዘ 2014 years on July 1 የሚለው ኤስቲሜትድ ረቨኑ ፕሮፐርቲ ታክስ 2,500,000 ኢንተረስት ኤንድ ፔናልቲ 15,000 ላይሰንስ ኤንድ ፐርሚት 115,000 55,000 ሚላለ ኤንድ ዘ አዘር ዋን ኢዝ አማውንት ኦፍ አውቶራይዝድ ፎር ዘ አፕሮፕሪዬሽን ፎር ጀነራል ገቨርንመንት ደግሞ 1,500,000 ፐብሊክ ሴፍቲ 600,000 ሄልዝ ኤንድ ዌልፌር 155,000 አለ። እዚህ በኋላ ፈንድ ባላንስ ፈልጉ። ፈንድ ባላንስ ደግሞ እንደምታደርገው እዚህ ጋር የተቀመጠው ኤስቲሜትድ ረቨኑ እዚህ ጋር ያለው ሙሉ በሙሉ ሲቀነስ እዚህ ጋር ላይ ያለው አፕሮፕሪዬሽኖቹ ሁሉ ይቀነሳሉ። ይሄን ደግሞ ጀነራል ሪካርድ አድርጉት ይላል። በዚህ መንገድ ተሰርቶላቸዋል። ይሄው ፈንድ ባላንስ which equal to total ማነው ኤስቲሜትድ ረቨኑ ማይነስ አፕሮፕሪዬሽን ነው። ዛት ኤስቲሜትድ ረቨኑ ኮስት ደግሞ ፕሮፐርቲ ታክስ ኢንተረስት ኤንድ ፔናልቲ ላይሰንስ ኤንድ ፐርሚት ባሉ ሶስቶቹን ሲደምሯቸው ወደ 2,670,000 ያክል ይመጣል። በቶታል አፕሮፕሪዬሽን ደግሞ ሲደምሩት 1,5,600,000 155,000 ያለ ሲደምሩት ወደ 2,255,000 ያክል ይመጣል። ሶ እነዚህን የምክያበው ፎርሙላው ኤስቲሜትድ ረቨኑ ማይነስ አፕሮፕሪዬሽን ስለሆነ 2,670,000 ሲቀነስ 2,255,000 ያደርጉት 415,000 ያክል መልሱ ይመጣል። ፈንድ ባላንስ የሚባለው ይመጣል ማለት ነው። ሶ ይሄን ካገኘን በኋላ ሪካርድ ማድረግ ነው የሚጠይቀው። ሌላው ኤስቲሜትድ ረቨኑ በዚህ መንገድ ባለው እናስቀምጣለን፣ አፕሮፕሪዬሽንን ባለው መንገድ እናስቀምጣለን፣ ኤንድ ፈንድ ባላንስ የሁለቱ ልዩነት በዚህ መንገድ ይቀመጣል ማለት ነው። እነዚህንን ወይንም ከዚህ የተቀመጡ እያንዳንዳቸው በሳብሲጀሪ ሌጀር ማስቀመጥ ይቻላል እያንዳንዳቸው። ነገር ግን ፋይናል ሪካርዳቸው ግን ይሄን ይመስላል። ሶ በዚህ መንገድ በማየት እያንዳንዱን ሐሳብ መጨረስ እንችላለን ማለት ነው። ተመልካቾች ለዛሬው ያመጣሁትኝ የሶስት ጥያቄ እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሼር ኤንድ ኮሜንት ማድረጋችሁን ሐሳብ ማስቀመጣችሁን አትርሱ። ለዛሬው ግን ከዚህ ነው የሚበቃኝ። በሌላ የሶስት ጥያቄ እስከምንገናኝ ድረስ መልካማችሁ ብዝት ይበልልኝ። ደህና ሁኑልኝ።